የአና ማስታወሻ ተርጓሚ አዶኒስ ተራኪ ፋንታ ገብረ ማርያም ሐሙስ መጋቢት 2 1944 ውድ ኬቲ ዛሬ እኔና ማርጎት በጣሪያው ወለል ላይ ብቻችንን ጥቂት ጊዜ አሳለፍን። ቆይታችን የጠበቅኩትን ያህል ደስ የሚል አልነበረም ልልሽ እችላለሁ። ይሁን እንጂ አሁንም ቢሆን ማርጎት አብዛኛዎቹ ስሜቶቼ እንደምትጋራኝ ጥርጥር የለኝም። በኋላ ላይ ደግሞ ማርጎት እማማና ወይዘሮ ፋንዳን ልብስ እያጠቡና እያወሩ ሳሉ ማርጎት ይህ ያለንበት ህይወት ከሚገባው በላይ እጅ እያላት እንደመጣና መጨረሻችን ምንም ይሁን ምን ቶሎ ቢመጣና ቢገላግለን እንደሚሻላት ምርር ባለ ተስፋ መቁረጥ አንደበት ገለጸችላቸው። ታዲያ ይህ ጭንቀቷ ደንታ የሰጣቸው እንዳይመስልሽ። ጭራሽ እሜቴ ማማ ምን አይነት ምክር ልትሰጣት እንደሞከረች ታውቂያለሽ? በራስሽ ልታፍሪ ይገባሻል ማርጎት። ተመስገን እንደማለት ጭራሽ ታማረሪያለሽ። ለምን እዛ ውጪ በየቀኑ እንደ ቅጠል እየረገፉ ስላሉት ወገኖቻችን አታስቢም ነበር ያለቻት። እስኪ ታይሽ ኬቲ፣ ሰቆቃ ውስጥ እያሉ ስለ ሌላ ሰቆቃ ማሰብ ምንድነው ጥቅሙ? አዎ ለነሱም ይሄንኑ ነበር ያልኳቸው። ታዲያ ምን ተባልኩ መሰለሽ? አንቺ አፍሽን ዝጊ፣ የምን የእርጉ ዝምብነት ነው? አዋቂዎች ጨዋታ መሃል አንቺን ደርሶ ምን ጥልቅ አደረገሽ? አየሽልኝ የአዋቂ ተብዬዎቻችንን ድድብና። በእነሱ ቤት እኔ ማርጎት ፒተር ጡጦ የምንጠባ ህፃናት ነን። እነዚህ ሁለት እናቶች እኛን የገዛ ልጆቻቸውን መረዳት ይሄን ያህል ከተሳናቸው ሌላውን እንግዲህ አንቺ አስቢ። ከማማ ደግሞ ወይዘሮ ፋንዳን ትሻላለች። ቢያንስ ትንሽም ቢሆን ጥረት ታደርጋለች። እውነቴን ነው የምልሽ ኬቲ፣ የቱንስ ያህል ከነሱ በእድሜ ብናንስ እንዴት የራሳችን አመለካከት እንዳይኖረን እንከለከላለን? ደግሞ እኮ ልፉ ቢላቸው ነው እንጂ የሚያመጡት ምንም አይነት ለውጥ አይኖርም። አዎ ማንም ሰው አፍሽን ዝጊ ብሎ ለጊዜው ዝም ሊያሰኝሽ ይችል ይሆናል። ግን ያሻውን ያህል እየተነሳ ቢፈርጥ የራስሽ የሆነ አመለካከት እንዳይኖርሽ ሊያደርግ ጨርሶ አይችልም። ይህ እንኳን ሲያምሮ የሚቀር ነገር ነው። እና ማንንም ቢሆን ገና ለገና ትንሽ ልጅ ነው ብሎ የመሰለውን ሐሳብ ከመግለጽ ለማገድ መሞከር የስህተቶች ሁሉ ስህተት ይመስለኛል። እኔን ማርጎትንም ሆነ ፒተርን መርዳት የሚቻለው ምንም መታከት በሌለበት ወላጃዊ ቀናኢነትና ፍቅር ብቻ ነው። ይህን ደግሞ ማንኛችንም እያገኘ ነው አይደለም። አዋቂዎቹ ወላጆቻችንም ስለኛ ምንም አያውቁም። ምክንያቱም ፈጽሞ ሊገምቱት ከሚችሉት በላይ በአስተሳሰብ ቀድመናቸዋል። እማማ ማቁተምተምና መቆናጠር አብዝታለች። ይህን ሰሞን ከሷ ይልቅ ከወይዘሮ ፋንዳን ጋር ጨዋታ ስላበዛው ቅናት ቢቴ ሳይዛት የቀረ አይመስለኝም። እንደምንም ብዬ የፒተርን ጭራ ለመያዝ ሳደርግ የነበረው ጥረት ዛሬ ከሰዓት በኋላ ላይ ተሳካልኝ። እናም ከአንድ ሰዓት ብዙ ለማያንስ ጊዜ አብረን ቆየን። ፒተር ስለራሱ ምንም አይነት ነገር ያለ ማውራት ከባድ ችግር አለበት። ዳር ስለው ብዙ ከቆየው በኋላ በስንት ትግል መሰለሽ ወሬ ያስጀመርኩት። ወላጆቹ እንዴት በፖለቲካ ክርክር፣ በሲጋራ ወጪ እንዲሁም በተለያዩ ጉዳዮች የተነሳ ብዙ ጊዜ ጸብ ውስጥ እንደሚገቡ ነገረኝ። ወላጆቹ ምን ያህል እንደሚያፍርባቸው አትጠይቂኝ። እኔም ስለ እኔዎቹ ወላጆች በግልጽ አወራሁት። ስለ አባባ ግን ሽንጡን ገትሮ ተከራከረለት። አባባ ምንም የማይወጣለት አንድ ቁጥር የወላጅ ምሳሌ ነው ብሎ እንደሚያምን ገለጸልኝ። በእኔና በእሱ ቤተሰቦች መሃል ስላለው ግንኙነት ብዙ አወራን። የኔዎቹን ቤተሰቦች አቋም ምንም ሳልደብቅ ነገርኩት። በተለይ የሱ ቤተሰቦች መቼም ጥመውን እንደማያውቁ ስነግረው ከጠበቅኩት በላይ ነበር የተገረመው። የእድሜ ልክ ምኞቴን ደግሞ አንቺም ታውቂያለሽ ኬትዬ። አንገቷን ቀና አድርጋ ዓለምን በሙሉ አይኗ ማየት የምትችል፣ የምትሄድበትን የምታውቅና አረማመዷም እርግጠኝነት የሚታይበት፣ ለነጎድጓድም ሆነ ለመብረቅ የማትደነግጥ፣ ብቻ ምን ልበልሽ ይህ ቀራት የማትባል ሙሉ ሴት መሆን ነው የምፈልገው። ፒተር፣ እኔ መቼም ድብብቆሽ እንደማላውቅ ታውቃለህ። እነኚህ ሰዎች ወላጆችህም ቢሆኑ
ስለ አጠቃላይ ግድፈቶቻቸውና እኛም ላይ ስለፈጠሩብን ስሜት ልነግርህ የማይገባኝ ምንም ምክንያት ያለ አይመስለኝም አልኩት። ነገሩን ሁሉ ግልጽ ላደርግለት ስለፈለኩ ብዙ ከጉዳዮች ጋር የሚያያዙ ነገሮችን እያነሳው ሳወራው ቆየውና በስተመጨረሻም አቅሜ በሚችለው ሁሉ ልረዳ እፈልጋለሁ ፒተር። እርዳታ እንደሚያስፈልግ በጣም እርግጠኛ ነኝ። ለምን መሰለ? አስቸጋሪ ሁኔታ ውስጥ እንዳለህ አውቃለሁ። ስለ ችግርህ ምንም አታወራም ማለት ምንም ግድ አይሰጥህም ማለትም እንዳልሆነም አውቃለሁ። ለዚህ ነው ፒተር ቢያንስ የሚቻለኝን ያህል ልረዳህ የምፈልገው አልኩት። በበኩሌ አለኝ በዚያው የተወላከፈ አንደበቱ፣ እርዳታሽን ለመቀበል ምንጊዜም ዝግጁ ነኝ አለኝ። በተረፈ አባባንም ብታወያየው የበለጠ ሊረዳህ እንደሚችል እርግጠኛ ነኝ። አባባ ምንም አይነት ችግር ከመባባሱ በፊት በአጭሩ የመግጨት ልዩ ችሎታ እንዳለው በ10 ጣቴ ልፈርምልህ እችላለሁ። በዚህ ላይ እንዴት በቀላሉ የሆድህን ልታወራው የምትችለው ሰው መሰለ። አውቃለሁ አባትሽ በጣም ጥሩ ሰው መሆኑን አውቃለሁ። እንዳልሽው ለመቅረብ እንደማይከብድም በጣም አውቃለሁ። አባባን ትወደዋለህ አይደል? ፒተር ራሱን በመነቅነቅ አዎንታውን ገለጸልኝ። እሱም በጣም ነው የሚወድህ። ይወድሃል ስልህ ልትገምተው ከምትችለው በላይ። ይገርምሻል ኪቲ፣ እነኚህ ጥቂት ቃላት እንኳን ፒተር ላይ ምን ያህል ጥሩ ስሜት እንዳሳደሩበት ባየሽ። ጆሮም ባለማመን አይነት ድንገት ቀና አለና እፍረት በተቀላቀለበት ፈገግታ አይን አይኔን እያየኝ እርግጠኛ ነሽ? ማለቴ አባትሽ ይሄን ያህል? አዎ ፒተር ስላቋረጥኩት በጣም እርግጠኛ ነኝ። እንዲህ ብሎ ቃል በቃል ባይነግረኝም በየጊዜው ከአፉ እያመለጡ በሚወጡት አባባሎች ምን ያህል እንደሚወድህ በቀላሉ መገመት እችላለሁ። ፒተር እንደገና ደስ አለው። ይህን በማየቴ እኔም እንደገና ደስ አለኝ። አንድ ነገር ልንገርሽ ኪትዬ፣ ፒተርም በጣም ጥሩ ሰው ነው ስልሽ ልክ እንደ አባባ። ያንቺው አና። አርብ መጋቢት 3 1944። ውድ ኪቲ፣ ዛሬ ማታ በተለመደው መሰረት ከተለኮሰው የአርብ ሻማችን ፊት ለፊት ተቀምጬ ነበር። እኛ አይሁዶች አርብ ማታ ሻማ የማብራት የቆየ ባህል አለን። እናልሽ ከሻማው ጫፍ ላይ ተበጥሶ ሽቅብ ለመመንጠቅ የሚታገል የሚመስለውን ቀጭን የእሳት ወላፈን ትክ ብዬ ሳየው አንዳች የመረጋጋትና ደስታ ተሰማኝ። ዳርዳሩ ቢጫ መሃሉ ግን ነጭና ሰማያዊ በሆነው ወላፈን መሃል ኦማን እያየሁት መሰለኝ። በነገራችን ላይ ኪቲ፣ ጥላ ከለላ የሚሆነኝን ከክፉ የሚጠብቀኝን በከፋኝም ጊዜ ደስታዬን መልሶ የሚሰጠኝ ኦማ ነው። ግን ደግሞ ስሜቴን ሁሉ በበላይነት እያስተዳደረ የሚገኝ አንድ ሌላ ባለስልጣንም አለ፣ ፒተር። ዛሬ ከሰዓት በኋላ ወደ ምግብ ማስቀመጫችን ወርጄ ድንች ላመጣ ሳህኔን ይዤ በደረጃው መውረድ ስጀምር ፒተር የደረጃው የመጨረሻ መርገጫ ላይ ቁጭ ብሎ አገኘሁት። ልክ እንዳየኝ ከምሳ ሰዓት ጀምሮ ምን እያደረግሽ ነበር ሲል ጠየቀኝ። ሳህኔን እንደያዝኩ ከጎኑ ደረጃው ላይ ተቀመጥኩና ወሬያችንን መሰለቅ ጀመርን። የድንቹ ነገር ተረሳ። 11 ሰዓት ከሩብ ላይ ከአንድ ሰዓት ወሬ በኋላ ማለት ነው ነበር ድንቹን ይዤ ተመለስኩት። ፒተር ዛሬ ስለ ወላጆቹ አንድም ቃል ትንፍሽ አላለልኝም። በአብዛኛው ስለ መጽሐፍትና ስላለፈው ጊዜያችን ስናወራ ነበር የቆየነው። የልጁ አይኖች አንዳች ሙቀትና ብርሃን ይረጫሉ ነው ምልሽ ጌቲ። እውነቱን ንገሪኝ ካልሽኝ ከልጁ ፍቅር ሊይዘኝ ምንም አልቀረኝ። እሱ ራሱ ቅድም አመሻሹ ላይ ስለዚህ ጉዳይ አንስቶብኝ ነበር ብልሽ ታምኛለሽ? ድንቾቹን ልጬ ከጨረስኩ በኋላ ወደሱ ክፍል ሄጄ ነበር። ልክ እንደገባው የሸሚዜን ኮሌታ እያራገብኩ በጣም እንደሞቀኝ ነገርኩት። የዕለቱን የሙቀት ደረጃ ማወቅ ከፈለክ የኔና የማርጎት ፊትን ማየት ነው። ቀዝቃዛ ከሆነ እንደ ወረቀት ይነጣል፣ ሞቃት ከሆነ እንደ ቲማቲም ይቀላል አልኩት። በነገራችን ላይ አለና ለአፍታ ያህል ካቅማማ በኋላ ፍቅር ይዞሻል እንዴ ብሎኝ ርፍ። ከጠራራ ፀሐይ ድንገት እንደወረደ መብረቅ ቆሌ የሚገፍ ጥያቄ። እንዴት?
ለምንድን ነው ፍቅር የሚይዘኝ? መልሴ የለየለት የደደብ መልስ እንደነበር እዚያው በዛው ነበር የታወቀኝ። ምን ታደርገዋለሽ ኪቲ? ድምጽ በላጲስ አይጠፋ ነገር። ለምንድን ነው የማይዝሽ አለኝ ከተቀመጠበት ብድግ እያለ። የራስ ሰዓት ደርሶ ስለነበር ከክፍሉ መውጣትና ወደ ገበታው መሄድ ነበረብን። ፒተር እንደዛ ሲለኝ በትክክል ምን ለማለት ፈልጎ ይሆን የሚለው ጥያቄን ስፈትልና ሳጠነጥን ቆየው። ከራት በኋላ ብቻውን እስከማገኘው ጠበቅኩና ልጠይቀው ተዘጋጅቼበት የነበረውን ጥያቄ ትቼ በየጊዜው ወደ ክፍሉ በመምጣቴም ሆነ ማለቂያ በሌለው ወሬ እየረበሽኩት እያለው ከሆነ በግልጽ ሊነግረኝ እንደሚገባ ስጋቴን ገለጽኩለት። አረ በጭራሽ ካልሽስ ሁሌም ብታደርጉ ደስ ይለኛል በማለት አረጋጋኝ። ይሁን እንጂ ኪቲ፣ ይህ መልሱ የይሉኝታ ቢሆንስ ለሚለው ሌላኛው ስጋቴ ምንም አይነት ማረጋገጫ ማግኘት አልቻልኩም። ብቻ ምን ልበልሽ ኪቲዬ፣ ነገሬ ሁሉ ልክ እንደ አዲስ ፍቅር የያዛትና ሰቀቀን ከሆነባት ከዛ ከአንድ ሰው ሌላ ስለምንም ነገር ማሰብ የተሳናት ልጃገረድ አይነት ነው። አዎ ፒተርም ሰቀቀን እየሆነብኝ መምጣቱን ልክድሽ አልችልም። ግን መቼ ይሆን ለሱ ለራሱ ይህን በግልጽ ነግሬው የሚለይልኝ? ለነገሩ ከመንገሬ በፊት አንድ ነገር ማረጋገጥ አለብኝ። ምን አትይኝም? እኔም ለሱ ሰቀቀን የሆንኩበት መሆኔን። አዎ ይሄን እሱ ራሱ ከገለጸልኝ ወይም ደግሞ በራሴ መንገድ ማረጋገጥ ከቻልኩ ብቻ ነው ስሜቴን በግልጽ የምነግረው። ወጣም ወረደ በመጠኑም ቢሆን ልብ ለልብ እየተዋወቅን የመጣን ለመሆኑ ጥርጥር የለኝም። እንደ ምኞቴ ቢሆን ግን ገና ድሮ የሆዳችንን ተባብለን ይሄኔ የራሳችን በሆነች ትንሽ ዓለም ውስጥ የራሳችን የህይወት ዳንስ እየደነስን ነበር። ግን ደግሞ ማን ያውቃል ኬቲ፣ ይህ የምመኘው ጊዜ እኔ የማስበውን ያህል ሩቅ ላይሆን ይችላል። ያንቺው አና። ቅዳሜ መጋቢት 4 1944። ውድ ኪቲ፣ እዚህ ቦታ ከመጣን ጀምሮ እንደ ቅዳሜና እንደ እሁድ የሚሰለችና የሚጨንቅ ቀን የለም። በተለይ ደግሞ ቅዳሜ። ከነዚህ ውጪ ባሉት የሳምንቱ ቀናት ቢያንስ ከበታቻችን ባለው ቢሮ ውስጥ የሚኖረው ግርግር ከውጭው ዓለም ጋር ሙሉ በሙሉ የተቆራረጠን እንዳይመስለን ያደርገናል። በዚህ ላይ ሜፔ ወይ አቶ ክሌር ወይ ደግሞ ሁለቱም አሁን ይመጡልናል በሚል ጉጉት ጆሮአችንን ቀስረን የሚስጥራዊ ቤታችንን የመጥሪያ ደውል ድምጽ መጠበቁ ራሱ ለቤታችን የሚሰጠው አንድ ለየት ያለ የህይወት እስትንፋስ አለ። ቅዳሜና እሁድ ግን ይህ ሁሉ የለም። የዛሬው ቅዳሜ ለመጀመሪያ ጊዜ ያለምንም መሰላቸት፣ ያለምንም ጭንቀትና ያለምንም ድብርት ያሳለፍኩት ብቸኛ ቅዳሜ ነበር። ምክንያቱም አንቺም ሳትገምጪው የቀረሽ አይመስለኝም። ፒተር ነው። ዛሬ ጠዋት ጣሪያው ላይ ወጥቼ ሳጥቦ የነበረውን የሥራ ሽርጤን አስጥቼ ስመለስ አባባ ፒተርን ፈረንሳይኛ እያስጠናው ነበር። አብሬያቸው ማጥናት እፈልግ እንደሆነ አባባ ያቀረበልኝ ጥያቄ ያለምንም ማንገራገር ነበር የተቀበልኩት። መጀመሪያ እነሱ ጀምረውት የነበረው የፈረንሳይኛ ቋንቋ ላይ ስንወያይ ቆየን። አባባ በፈረንሳይኛ ቋንቋ ከሱ የተሻለ ዕውቀት እንዳለኝ ስለሚያውቅ ፒተርን የማስረዳቱን ስራ ለኔ ተወልኝ። ከዛ ደግሞ ወደ እንግሊዘኛ ቋንቋ ተመለስንና ጥቂት ካጠናን በኋላ አባባ እንደ ነፍሱ ከሚወደው ከቻርልስ ዲከንስ መጽሐፍ ላይ አንዱን ምዕራፍ ገለጠና ጮክ ብሎ ያነብልን ጀመር። ምስኪን አባባ የምንሰማው መስሎት። እውነቴን ነው ምልሽ ኪትዬ፣ እኔ በበኩሌ 7ኛው ሰማይ ውስጥ ነበርኩ ልልሽ እችላለሁ። ምክንያቱም አቀማመጣችንን ብታዩ እኔና ፒተር በጣም ከመጠጋጋታችን የተነሳ ልንነካካ ምንም አልቀረንም። 5 ሰዓት ላይ ወደ አቶ ክሊር ቢሮ ወርጄ ነበር። ቅዳሜ ስለሆነ ሰራተኞቹ እንደማይኖሩ አትርሺ። ከዛ ወጥቼ ወደ ክፍላችን ልመለስ ስል አጅሬው ደረጃው ጫፍ ላይ ቁጭ ብሎ እየጠበቀኝ ነበር። ለ7 ሩብ ጉዳይ ድረስ ስናወራ ቆየን። አሁን እሱም እየፈለገኝ ሳይመጣ የቀረ አይመስለኝም። ለምሳሌ ከምግብ በኋላ ከማዕዱ ተነስቶ ወደ ክፍሉ ሊገባ ሲል እኔና እሱ ብቻ ከሆነን ያለነው ወይ ደግሞ
በቅርብ ርቀት ሊሰማው የሚችል ማንም እንደሌለ እርግጠኛ ከሆነ ቀስ ብሎ በይቻው እና በኋላ እንገናኛ ብሎኝ ያልፋል። ኬትዬ እንዴት ደስ የሚል ስሜት ውስጥ እንዳለው አትጠይቂኝ። እኔ እንጃ እንግዲህ እሱም ከኔ ፍቅር እየያዘው ይሆን እንዴ? ለማንኛውም በጣም ጥሩ ልጅ መሆኑን በተለያዩ መንገዶች አረጋግጫለሁ። አዎ ፒተር ከጠበቅኩት በላይ አሪፍ ልጅ ሆኖ ነው ያገኘሁት። በዚህ ላይ እስካሁን እንኳን እንዴት ደስ የሚሉ ወሬዎች እንዳወራን ከኔና ከሱ ሌላ ማንም የሚያውቅ የለም። አልዋሽሽም ኬትዬ፣ ይህንን ላንቺ እንኳን አልነግርሽም፣ ግን ይቅርታ አድርጊልኝ፣ ምክንያት ስላለኝ ነው። ለመሰለሽ ፒተርም ያንቺን ያህል እየቀረበኝ ስለመጣ የሱን ምስጢር አሳልፌ ልሰጥሽ ስላልፈለኩ ነው። ያንቺው አና። ሰኞ መጋቢት 6 1944። ውድ ኪቲ፣ ፒተር ልክ እንደኔው ሁሉ በሐሳብ እየተናጠ እንዳለ ከፊቱ ብቻ መገመት እችላለሁ። ትናንትና ወደ ማታ ላይ መካከለኛው ክፍል ውስጥ ከአንዱ ጥግ ብቻውን ቁጭ ብሎ ሲቆዝም እናቱ ወይዘሮ ፋንዳል ለጉድ ስታዩ ቆየችና ያንን ሽርደዳ የማይታክተው አፏን ወደ ጎን ሸፈፍ አድርጋ ኡኡቴ የኛ ፈላስፋ አለችው። እንዴት ደምን እንዳፈላችው! ፒተር ራሱ ፊቱ ከምኔው እንደተለዋወጠ፣ እንዴት እንዳፈረ፣ እንዴት እንደተሸማቀቀ ባየሽው። እውነቴን ነው ምልሽ፣ እንደ ርችት ልፈነዳ ምንም አልቀረኝም ነበር። እንዴ ለምንድን ነው እነኚህ ሰዎች አፋቸውን የማይዘጉት? ይሄ ልጅ ምን ያህል ብቸኛ እንደሆነ እያወቅሽ ምንም ልታደርግለት እንዳለመቻልና ያለ አንዳች አለውልህ ባይ ፍዳውን ሲቆጥር ዝም ብለሽ እንደማየት ምን የሚጨንቅ ነገር አለ ኪቲ? ራሴን በሱ ቦታ አድርጌ ሳስበው አንድ ጊዜ ጸብ ውስጥ፣ ሌላ ጊዜ ደግሞ ፍቅር ውስጥ የሰሜንና የደቡብ ያህል በሚቃረኑ ሁለት ስሜቶች አንዴ ሲነከር አንዴ ሲወጣ ህመሙ ምን ያህል የከፋ እንደሆነ በደንብ መገመት እችላለሁ። ምስኪን ፒተር። ለማንኛውም ልጁ ከምንም በላይ የሚያስፈልገው ነገር ፍቅር ነው። መጀመሪያ እዚህ ቦታ እንደመጣን ሰሞን ምንም አይነት ጓደኛ እንደማያስፈልገው የነገረኝ ነገር ያኔም ምን ያህል ለጆሮዬ ሻክሮኝ እንደነበረ ትዝ ይለኛል። እንደዛ ሲለኝ እንደው ለማለት ያህል ብቻ እንጂ በምንም አይነት ከልቡ ነበረ ብዬ አላምንም። ከልቡ ከነበረም እጅግ በጣም ተሳስቷል። ይገርምሻል ኪቲ፣ ፒተርን ሳውቀው ጀምሮ ብቸኝነቱን የሙጥኝ እንዳለ ነው። ለምንም ነገር ግድ የሌለው እንዳስመሰለ ነው። ነገሩ ሁሉ የወጣትነት ሳይሆን የትልቅ ሰው ነው። ታዲያ ይህ ሁሉ ትክክለኛ ስሜቶቹን ለመደበቅ ሲል የሚያደርገው ትወና እንጂ የራሱ የተፈጥሮ ባህሪ እንዳልሆነ እርግጠኛ ነኝ። ያልታደለ ፒተር በዚህ አይነት የትወና ህይወት የት ድረስ መጓዝ ይችል ይሆን? ከሰው ልጅ አቅም በላይ ከሚመስለው ከዚህ ሁሉ እውነታን የማወቅ ትግል በኋላ ምን አለች በእንኪቲ አንድ ቀን የሆነ ዘግናኝ ፍንዳታ መኖሩ የማይቀር ነው። ኦ ፒተር፣ ምን ነው ልረዳህ በቻልኩ፣ ምን ነው እንድረዳህ እድል በሰጠኸኝ። እመነኝ፣ እኔ እናንተ ጥሩ አድርገን መግባባት ብንችል ያንተንም ሆነ የኔን ብቸኝነት ድራሽ አባቱን ማጥፋት አያቅተንም ነበር። ከመቼውም በተለየ የሐሳብ ጎተራ እየሆንኩልሽ ነው ኪትዬ። እንደ በፊቱ ብዙ አላወራም። በተረፈ እሱን በማየት ብቻ ደስተኛ መሆን ችያለሁ። በነገራችን ላይ ከዚህ በፊት መጀመሪያ ሰሞን ብዬሽ የነበረውን ነገር ማለትም ፒተር ወንድ በመሆን ፈንታ ምን ነው ሴት በሆነ ኑሮ ብዬ የተመኘሁትን አሁን ከትልቅ ይቅርታ ጋር አንስቼዋለሁ። ፒተር እንኳንም ወንድ ልጅ ሆነልኝ። ያንቺው አና። ተጨማሪ ይቅርታ ኪትዬ፣ ስለ ፒተር አንድ የግድ ልነግርሽ የሚገባኝ ነገር ትዝ ስላለኝ ነው። አዎ ብታምኚኝም ባታምኚኝም ከዚህ በኋላ በህይወት መቆየት የምፈልገው ራሱ ለሚቀጥለው ግንኙነታችን ስል ነው። እሱን እንዳሰኘኝ ምን ነው እሱንም እኔን ባሰኘው እያልኩ ከአንጀቴ እየተመኘው ነው ያለሁት። እኔን ለመቅረብ የሚያደርጋት እያንዳንዷ ቀጭን ሙከራ ለጉዱ ታፍነከንከኛለች። የእኔ ሐሳቤን በቀላሉ የመግለጽ ችሎታ ገርሞት የማያባራው ይህ ልጅ አልሆንለት ብሎት እንጂ ብዙ ሊለኝ የሚፈልጋቸው ነገሮች እንዳሉት እንዲሁ ከሁኔታው ያስታውቃል። የኔ ምስኪን
ከምኑም በላይ የሚጥመኝ ይሄው መደነባበሩ፣ ርብትብትነቱና ውልክፍክፍ አንደበቱ እንደሆነ ማን በነገረው። ያንቺ ዋና። ማክሰኞ መጋቢት 7 1944። ውድ ኪቲ፣ አሁን ስለ 1942 ዓመተ ምህረት እያሰብኩ ነው። ከ2 ዓመት በፊት ስለነበረው ህይወቴ። ሁሉም ነገር ጨርሶ እውነት አይመስልም ኪቲ። ምድራዊ ገነት የነበረውን ያንን ህይወት የኖረችው አና እዚህ ቤት አይሉት የንብ ቀፎ ውስጥ ታሽጋ በ2 ዓመት የሰቆቃ እሳት እንደ ዳቦ ቃ ብላ ከበሰለችው አና እጅግ በጣም የተለየች ነበረች። አዎ ኪቲ፣ ያ ህይወት በእርግጥም ምድራዊ ገነት ነበር። ይገርማል። አንድ በእጅሽ ያለ ነገር ምንም ያህል ውድ እንደሆነ የሚገባሽ ከእጅሽ ይወጣለት ነው። በእጅሽ እስካለ ድረስ ነገሬም አትዩ። የዛሬ 2 ዓመት እንደ ማንኛውም አይሁድ የነበረብኝ ጫና እንዳለ ሆኖ ምን የሌለኝ ነገር ነበር ኪቲ። ቦይፍሬንድ ማግኘት ዛሬ እንዲህ እንደ ሰማይ ሊርቀኝ፣ ያኔ ከመንገድ ዳር ሱቅ ከረሜላ የመግዛት ያህል እንኳን የማይከብደኝ ነበር። የእድሜ አቻዎቼ የሆኑ ከ20 የማያንሱ የወንድና የልጃገረድ ጓደኞች ነበሩኝ። የትምህርት ቤታችን መምህራን ሁሉ የሚመኩብኝና የገዛ ልጃቸው ያህል የሚወዱኝ ተማሪ ነበርኩ። እማማና አባባ ወጥቼ እስከምገባ የማያምኑኝ፣ እንደ ወፍ እንቁላል የሚሳሱልኝና ለዙፋን እንደታጨች ልዕልት የሚያሞላቅቁኝ ልጅ ነበርኩ። ብቻ ምኑን ከምኑ ልንገርሽ፣ ያ ሁሉ ቸኮላት፣ ያ ሁሉ ኬክ፣ ያ ሁሉ አይስክሬም፣ በዚህ ላይ እና አባባ የመደቡልኝ ከበቂ በላይ የሆነ የኪስ ገንዘብ። ኧረ ተይኝ ኪቲ፣ ስለ እውነት ለመናገር አንድ ልጅ ደስተኛ ለመሆን ከዚህ በላይ ምን ሊፈልግ ይችላል? በአንድም ሆነ በሌላ ምክንያት ያወቀኝ ወይ የቀረበኝ ማንም ሰው ሳይወደኝ የቀረበት አጋጣሚ ትዝ አይለኝም። ኪቲሞች፣ ጉሬን መንፋቴ አይደለም። በእርግጥ የእያንዳንዱ ሰው ምክንያት የየራሱ ሊሆን ይችላል። ነገር ግን ቀርቦኝና አውቆኝ ሳይወደኝ የቀረ አንድም ሰው አላውቅም። ለዚህ ሁሉ ምክንያቱ ምን እንደሆነ ልነግርሽ እችላለሁ። አይሁዶች 2ኛ ደረጃ ትምህርት ቤት እያለን እኔ አልወቀው እንጂ ፒተር በደንብ ያውቀኝ እንደነበረ ነግሮኛል። እናም በትምህርት ቤት ውስጥ ስለነበረኝ ተወዳጅነት ምክንያቱ እሱ እንደሚለው የሆነ የሚስብና የሚማርክ ነገር ስላለኝ አይደለም። ለምሳሌ አስተማሪዎቻችን ሁሉ ይወዱኝ የነበረው ክፍል ውስጥ በምሰጣቸው ፈጣንና አስደናቂ መልሶቼ፣ በየጊዜው ጣል በማደርጋቸው አዝናኝ አባባሎቼ፣ ፈገግታ በማይለየው ፊቴ፣ ገደብ በሌለው የማወቅ ጉጉቴ፣ ነገሮችን በቀላሉ ለመረዳት ባለኝ ተሰጥኦ ወዘተ ነው ልልሽ እችላለሁ። ከዚህ ሌላ ደግሞ ተላፍቼ የማይወጣልኝ፣ ስቄ የማልጠግብ፣ ድሪያ የማይሰለችኝ፣ እንስታዊ መስህቤን እንዳሻኝ መጠቀም የምችል፣ ወግ ጥረቃ የሚወጣልኝ መቻው ርታ የምባል ልጅ ነበርኩ። ከሁሉም ይወዱልኝ የነበሩትን ነገሮች ልንገርሽ ኪቲ። መታከት የማይታይበት ትጋቴ፣ ሐቀኝነቴ፣ ግልጽነቴ፣ በእጄ ያለውን ሁሉ ከማካፈል ወደ ኋላ ያለ ማለቴ፣ ለማንም ያለ ማጎብደዴና በማንም ላይ ያለ መኩራቴ። ታዲያ በዚህ ሁሉ ነገሬ መወደድስ መደነቅስ ይበዛብኛል ኪትዬ? በዚህ ሁሉ ፍቅርና አድናቆት መሃል ኖሬ ምንስ ያህል በራሴ ብተማመን ምን የሚገርም ነገር አለው? ግን ደግሞ ምን ታደርጊዋለሽ? የእንደሰራ ይገድል ነገር ሆነና በዚህ ሁሉ መወደድና በዚህ ሁሉ መደነቅ አግጬ ሳለው እለት በእለት እያደገ መጥቶ ከጣሪያው እየደረሰ የነበረውን የመኖር ደስታዬን እያጣጣምኩ ሳለውና የሚቀጥለውን ቀን ለማየት በነበረኝ ጉጉት ሌሊቱ አልነጋልሽ በሚለኝ ጣፋጭ የህይወት ምዕራፌ ላይ ነበር ድንገት ሳላስበው ከፊቴ ከተጋረጠው መራር እውነታ ጋር የተላተምኩት። አሁን ያለሁበትን ሁኔታ ለመላመድና ህልም ሳይሆን እውን መሆኑን ለማረጋገጥ ከድፍን ዓመት በላይ ፈጅቶብኛል። ትምህርት ቤታችን ውስጥ ተማሪውንም አስተማሪውንም ስለኔ ቢጠየቅ በአጭሩ ሊል የሚችለው ምን መሰለሽ? አና ማለት አዳዲስ ቀልዶች የማያልቁባት፣ ማንኛውንም አጋጣሚ ተጠቅማ ሳቅ መፍጠር የምትችል፣ በማንኛውም ጨዋታ ላይ እዚያው በዛው በምትፈጥራቸው ሸሮቿና ተንኮሎቿ የምትታወቅና የምትወደድ፣
ስቃ የምታስቅ፣ ተደብራ የማታውቅ፣ መቼም ፈገግታ የማይለያት፣ ንጭንጭም ሆነ ኩርፊያ የማታውቅ ወዘተ ወዘተ። የዛኔዋን አና አሁን ወደ ኋላ መለስ ብዬ ሳያት በጊዜውና በቦታው የቱንም ያህል ተወዳጅ የነበረች ትሁን እንጂ በውብ የስጦታ ወረቀት እንደተጠቀለለ ርካሽ ዕቃ ከውስጧ ይልቅ ላዩ የሚያብረቀርቅና ከዛሬዋ አና ጋር በአጋምም በቀጋምም የማትገናኝ ነበረች ብልሽ ያጋነንኩት አይመስለኝም። በርቀት ያውቀኝ የነበረው ፒተር እንኳን በቀደም ስለኔ የነገረኝ በጣም ትክክል ነበር። መቼም ብቻሽን አይቼሽ አላውቅም። ቢያንስ በሁለትና ሶስት ወንዶች እንዲሁም በበርካታ ልጃገረዶች ተከበሽ ነው የምትዩ። ምንጊዜም ከመሃላቸው ነሽ። ምንጊዜም እንደሳቅሽና እንዳሳቅሻቸው ነው። ጨዋታችሁም ሆነ ወሬያችሁ የሚካሄደው በአንቺ ማዕከልነት ነው ብሎኝ ነበር። ታዲያ ከዛኔዋ አና የተረፈና በዛሬዋ አና ውስጥ የቀረ ምን ነገር አለ? በነገራችን ላይ ሐሳብ አይግባሽ ጊቲ፣ አሁንም ቢሆን መሳቅ አልረሳሁበትም። አሁንም ቢሆን ለማንኛውም ጥያቄ ፈጣንና አስደናቂ መልስ መስጠት አልጠፋብኝም። ያኔ ተወዳጅና ተደናቂ ያደረገኝ የሰዎችን ስህተት ነጥሎ የማውጣቱና እንዲታረሙ የመንገሩ ችሎታዬም ቢሆን አሁንም አብሮኛል። ስለ ድሪያውም ቢሆን አሁንም ቢሆን መዳራት እችላለሁ ስልሽ ከፈለኩ። ይሄ አይደለም ችግሩ ጊትዬ። ያለ አንዳች ሐሳብና ጭንቀት እንዳሻኝ ስፎልልና ስቦርቅ ያሳለፍኩትን ያን አይነት የደስታ ህይወት ምናልባት ለአንዲት ምሽት ወይ ለ2-3 ቀናት ወይ ደግሞ ለሳምንት ያህልም ቢሆን እንደገና የማየት እድል ባገኝ ደስታውን አልችለውም። ግን በሳምንቱ መጨረሻ ላይ ምን ያህል ትክት ሊለኝ እንደሚችል እናም ቁም ነገር ሊያወራልኝ የሚችል ሰው ፍለጋ ምን ያህል ልክለፈለፍ እንደምችል አውቃለሁ። አሁን እንደዛኔው ያሉ አጃቢዎችና ተከታዮች አልፈልግም። አሁን የምፈልገው ጓደኞች ነው። አሁን የምፈልገው ለአንዲት ልጃገረድ ቀልድ፣ ጨዋታ፣ ቁም ነገሮችና አጠቃላይ ሰብአዊ ባህሪዋን የሚያደንቁላት የበሰሉ ጓደኞች ነው። እርግጥ ነው ምርጫዬን በዚህ መስፈርቴ መሰረት ካደረኩ እንደ ድሮ ዙሪያዬን የሚከበኝ ግርግር አይኖርም። ይሄን በደንብ አውቃለሁ ኪቲ። ታዲያ ምን ችግር? ጥቂትም ቢሆኑ የሚመጥኑሽና ሐቀኛ የሆኑ ጓደኞች ካገኘሽ ምን ትፈልጊያለሽ? ለነገሩ ስለ 1942 የነገርኩሽ ሁሉ እንዳለ ሆኖ ያን ጊዜም ቢሆን ሙሉ በሙሉ ደስተኛ ነበርኩ ልልሽ አልችልም። አልፎ አልፎም ቢሆን ጭር የሚልብኝና ወናነት የሚሰማኝ ጊዜ ነበር። ነገር ግን ቀኑ ሙሉ ከወዲያ ወዲህ እየዘለልኩ እየተሯሯጥኩ ስለምውል ጭርታውን በማዳመጥ ፈንታ በሚቻለኝ ሁሉ ራሴን በማስደሰት ነበር ማሳልፈው። አንዳንዴ ሆነ ብዬ፣ አንዳንዴ ደግሞ እንዲሁ ሳይታወቀኝ በማደርጋቸው ልዩ ልዩ ነገሮች፣ ቀልዶች፣ ጨዋታ ነክ ተንኮሎች፣ ተረቦች ወዘተ ይሰማኝ የነበረውን የባዶነት ስሜት ከውስጤ አባረረው ነበር። አሁን ግን ስለ ህይወቱም ሆነ ማድረግ ስላለብኝ ማንኛውም ነገር በተለያየ ጥንቃቄና ትኩረት ነው የማስበው። አዎ ኪቲ፣ አንደኛው የህይወቴ ፈረቃ ተጠናቋል። እስከ ወዲያኛው ተደምድሟል። ያለ አንዳች ሐሳብ እንዳሻኝ እቦርቅባቸው የነበሩት እነኛ የትምህርት ቤት ቀናት ዳግም ላይመለሱ ሄደዋል። ስለ እውነት ለመናገር እነኛ ቀናት እንኳንስ እንደ መጀመሪያው ሰሞን ሊናፍቁኝ ቀድሞ ነገር ጣዕማቸው ምን እንደነበር እስኪጠፋኝ ድረስ ነው ያደኩት የመነደኩት። አሁን በአንድ ጎኔ እየተዋሃደኝ ያለው ኮስተር ያለ ማንነቴ የዛኔውን አይነት ህይወት ማስተናገድና ማጣጣም እንድችል የሚፈቅድልኝ አይደለም። ከ2 ዓመት በፊት ያሳለፍኩትን ህይወቴን በጣም ኃይለኛ በሆነ አጉሊ መነጽር እያየሁት ነው ያለሁት። በእናት በአባቴ ቤት የነበረኝ ከመስከረም ፀሐይ ፏ ያለ ብሩህ ህይወት፣ ከዚያ ደግሞ 1942 ላይ ወደዚህ ቦታ መምጣቴ፣ የሁሉም ነገር በድንገት መለዋወጥ፣ በትንሽ በትልቁ መነታረኩ፣ መጨቃጨቁ፣ ጸቡ፣ ቁጣው፣ ዘለፋው፣ አምባጓሮ፣ ብቻ ምን ልበልሽ፣ ሁሉም ነገር ከግንዛቤ አቅሜ በላይ ነበር። ጨርሶ ባልጠበቅኩት ድንገተኛ ወጥመድ ውስጥ ነበር የወደኩት። እናም ስለራሴ የነበረኝ ግምት በሌሎች ተጽዕኖ ምክንያት ሳይዛባ፣ መብቴ ሳይረገጥ፣ ክብሬ ሳይደፈር፣ እንዲሁም ያ ከምንም በላይ እኮራበት የነበረው ማንነቴ ጫፉ ሳይነካ፣ ማለትም ልክ
ቀድሞ በነበርኩበት ሁኔታ ለመቀጠል እችል ዘንድ ብቸኛ አማራጭ ሆኖ ያገኘሁት ምን ነበር መሰለሽ ኪቲ? ያፈጠጠብኝ ላይ ማፍጠጥ፣ የጮህብኝ ላይ መጮህ፣ የሰደበኝ መስደብ። አዎ ማንም ይሁንማ ያለ አግባብ ጫና ሊፈጥርብኝ ሲሞክር እዚያ ሰው ላይ የባሰ ጫና መፍጠር። ስለ 1943 የመጀመሪያው አጋማሽ እስቲ ጥቂት ላስታውስሽ። አልቅሺ አልቅሺ ጩሂ ጩሂ ይለኝ የነበረው ሊውጠኝ ሊሰለቅጠኝ የነበረው የብቸኝነት ስሜት ጉልህነታቸው እንዳለ ሆኖ ነገር ግን ከዚያውም በላይ ጉልህ መስሎ ይታዩ የነበሩት ጥፋቶቼንና አጠቃላይ ጉድለቶቼን እንዴት ቀስ በቀስ ማየት እንደጀመርኩና ሌላም ሌላ። ለምሳሌ አብዛኛውን ቀን የማሳልፈው በውስጤ ከማስባቸው ነገሮች ጋር ምንም ግንኙነት ስለሌላቸው አርቲ ቡርቲዎች በማውራት ነበር። አባባን ወደ እኔ ለመሳብ አደርግ የነበረው ጥረትም ቀላል አልነበረም። የምኞቴን ያህል አልተሳካልኝም እንጂ ሁሉንም ነገር ብቻዬን መጋፈጥ ነበረብኝ ኪቲ። ራሴን የመቀየሩን እጅግ በጣም አስቸጋሪ ስራ ያን ያህል ጫና ይፈጥሩብኝ የነበሩትና እንደዛ ወዳለ አስፈሪ የተስፋ መቁረጥ ዝቅጠት አውርደውኝ የነበሩትን እነኛን ማለቂያ ያልነበራቸው የቁጣና ዘለፋ ናዳዎች የመገደቡን ስራ እና ሌላም ሌላውን ሁሉንም ያለ አንዳች አጋሽ በገዛ ራሴ ለመወጣት ስፈጋን የከረምኩት። የዚህ ዓመት ሁለተኛው አጋማሽ በመጠኑም ቢሆን የተሻለ ነበር ማለት እችላለሁ። ቢያንስ ከዛ በፊት ያደርጉት እንደነበረው እኔን እንደ ሕፃን ማየታቸውን ለዘብ አድርገውልኝ ነበር። አታምኝም ኪቲ፣ በግማሽ ዓመት ውስጥ ምን ያህል ብለወጥባቸው እንደሆነ እኔ እንጃ። እንደ አንዲት ሙሉ ሴት ይቆጥሩኝ የጀመሩም ነበሩ። ስለ ብዙ ነገሮች ማሰብና አንዳንድ ልቦለድ ታሪኮች መጻፍ የጀመርኩትም በዚያው ጊዜ ነበር። በአመቱ መጨረሻ ገደማ ላይማ ራሴን አንቱ ማለቱ ጭራሽ እንደባሰብኝ ነው ማውራሽ። ማናቸውም ቢሆኑ ከእንግዲህ እኔን እንደ ህንድ ሸራ ኳስ እንዳሻቸው በማንጠር ከወዲያ ወዲህ በመወርወርም ሆነ በመቀባበል የቀድሞ ጨዋታቸውን የመቀጠል ምንም አይነት መብት የላቸውም ከሚል ቁርጥ ድምዳሜ ላይ ደረስኩኝ። ከራሴ ፍላጎቶች ጋር በተጣጣመ ሁኔታ ብቻ ራሴን በራሴ ለመቀየር ፈለኩ። የዚያን ሰሞን ከምንም በላይ አስደንግጦኝ የነበረው ምን መሰለሽ ኪቲ? ድንገት ተገልጾልኝ የነበረ አንድ መራር እውነታ። ምን አትይኝ? ከራሴ በላይ የምወደውን አባባን እንኳን በሁሉ ነገር ላይ ሚስጥረኛ ላደርገው መቼም እንደማይቻለኝ ማወቄ። አዎ ኪቲ፣ ከራሴ በላይ ማንንም ማመን ያልፈለኩበት ጊዜ ነበር። በሁለተኛው ዓመት 1944 መጀመሪያ ላይ ደግሞ ሁለተኛው ትልቅ ለውጥ ምን እንደሆነ ገምቺ ኪቲ። ያ ህልሜ ነው፣ የልጅነት ጓደኛዬ ፒተር ዌሰልን ያየውበት ያ ህልሜ፣ የወንድ ጓደኛ መሆኑን ለመጀመሪያ ጊዜ ያወቅኩበት ያ ህልሜ፣ ከኔ በቀር ለማንም ስለማይታየው ስለ ውስጣዊ ደስታዬና እውነተኛዎቹን የውስጥ ስሜቶችን ለመደበቅ እንደ ጠንካራ ምሽቅ የምጠቀምበት ስለነበረው ደስተኛ መስሎ የመታየት ጥበቤ ለመጀመሪያ ጊዜ ያሰላሰልኩትም በዚሁ ጊዜ ነበር። ይህ ሁሉ ሲሆን ከዕለት ዕለት ዝምተኛነቴ እየጨመረና በውስጤ እያደገ የነበረው ውብ ለሆኑ ነገሮች ሁሉ፣ ጥሩ ለሆኑ ነገሮች ሁሉ የነበረኝ ገደብ የለሽ ፍላጎትም እየታወቀ ይመጣ። እናም ኪቲ፣ አሁን ማታ ማታ አልጋዬ ላይ ጋደም ካልኩ በኋላ የተለመደውን የመኝታ ሰዓት ጸሎቴን ሳደርስ ቆይቼ እግዚአብሔር ሆይ ጥሩ ለሆነው ሁሉ፣ ውድ ለሆነው ሁሉ፣ እንዲሁም ውብ ለሆነው ሁሉ ከልብ ያመሰግናለሁ የሚለውን የማሳረጊያ ሐረግ ስለው ሁለመናዬ እንዴት በሐሴት እንደሚሞላ አትጠይቂኝ። እያንዳንዱ ቃል ትርጉም ይሰጠኛል ነው የምልሽ። ሊያጠፋኝ ከተነሳው የክፋት ሰደድ ለጊዜውም ቢሆን መደበቅ የመቻሌ ጥሩነት፣ የጤናዬና የፒተር ውድነት፣ እኔም ሆንኩ ፒተር እስካሁን ስም ልንሰጠው ያልቻለውና በመሃላችን እየተፈጠረ ያለው ልዩ ስሜት ውብነት፣ አሁን እያሰብኩ ያለሁት ዓለምን እየወረራት ስላለው ክፉ የጥፋት ደዌ ሳይሆን ደዌው ገና ስላልደረሰበት ውብ ጎኗ ነው። እኔና ማማ ሙሉ በሙሉ ከምንለያይባቸው ነገሮች አንዱ ይህ ነው። ለምሳሌ እዚህ ስላለንበት አጠቃላይ ሁኔታ ስታማርሪ ወይ ደግሞ ብቻሽን ስትተክዢ ካገኘችሽ የማማ ብቸኛ የማጽናኛ ምክሯ ምን መሰለሽ? መላውን ዓለም እያመሰው ስላለው ጦርነትና ሳር መከራቸውን እየዛቁ በየዕለቱ
እንደ ዝንብ እየረገፉ ስላሉት ወገኖቻችን አስቢ። እናም ለእንደዛ አይነቱ ሰቆቃ ባለመዳረግሽ ተመስገን በይ ነው። የኔ ምክር ደግሞ ይሄ ነው። ሂጂ ውጪ፣ ወደ ሰፋፊዎቹ መስኮቶች ውጪና በማይጠገበው የተፈጥሮ ውበት እገሌ ከገሌ ሳይለይ ለፍጡራን ሁሉ እኩል በሚፈነጥቀው እጹብ ድንቅ የፀሐይ ብርሃን ነፍስሽን አስደስቺ። ሂጂ ውጪ። ርቆሽ የነበረውን ደስታ እንደገና ማግኘት ከፈለግሽ ወደ ሌላ ሳይሆን ወደ ራስሽ ውስጥና ወደ እግዚአብሔር ተመልከቺ። አዎ ወደ ውስጥሽ አጮልቂ፣ ወደ እግዚአብሔርም አንጋጪ። ከውስጥሽም ሆነ ከዙሪያሽ ስለራቁት ሳይሆን በውስጥሽም ሆነ በዙሪያሽ ስለቀሩት ውብ ነገሮች አስቢ። ይህን ማድረግ ከቻልሽ ርቆሽ የነበረው ደስታም ዳግም ሊቀርብሽ የግድ ነው። ስለ እውነት ነው ምልሽ ኪቲ፣ የማማ አባባል እንዴት ትክክል ሊሆን እንደሚችል ፈጽሞ አይታየኝም። ስልሽ እንዴት ነው አንቺ ራስሽ ሰቆቃ ውስጥ እያለሽ ስለሌላ ሰቆቃ በማሰብ ራስሽን ማዳን የምትችው? ይህን ላድርግ ካልሽማ ጭራሹኑ አለቀልሽ ማለት እኮ ነው። ይልቅስ እኔ ያልኩትን ብታደርጊ ያለምንም ጥርጥር ራስሽን እንደገና ማግኘት ትችያለሽ፣ እግዚአብሔርንም ጭምር። ይህ ሲሆን ብቻ ነው መንገዳገድሽ ቀርቶልሽ እንደገና ሚዛንሽን መጠበቅ የምትችው። በዚህ ላይ አንድ የማያነጋግር ሀቅ አለ። ለራሱ ደስተኛ የሆነ ሁሉ ሌሎችንም ደስተኛ ያደርጋል። እንዲሁም ሰብአዊ ወኔውና መንፈሳዊ የእምነት ጽናቱ ያራቀው ሁሉ መቼም ቢሆን ምንም አይነት ምጽአት መሃል ከስሙ አይቀርም። ያንቺው አና። እሁድ መጋቢት 12 1944። ውድ ኪቲ፣ ይህን ሰሞን ደግሞ አንድ ቦታ አርፎ መቀመጥ እንኳን አቅቶኛል ነው ማወራሽ። አዎ ደረጃውን መውረድ ነው፣ ደረጃውን መውጣት ነው፣ ከአንዱ ክፍል ወደ አንዱ ክፍል መንጦልጦል ነው፣ ጣሪያውም ላይ መውጣት ነው፣ እንደገና መውረድ ነው። ኧረ ተይኝ ኪቲዬ፣ ከፒተር ጋር ማውራት እንደ አንዳች ያሰኘኛል። ግን ደግሞ ምናልባት እየረበሽኩት ይሆን የሚለው ነገር ያንኑ ያህል ያሰጋኛል። ፒተር ስላለፈው ህይወቱ በመጠኑም ቢሆን አውርቶልኛል፣ ስለ ቤተሰቡም ሆነ ስለ ራሱ ማለት ነው። ይሁን እንጂ የሚበቃኝን ያህል አውርቶኝ አያውቅም ልልሽ እችላለሁ። ምን ጊዜም ምነው ባላቆመ እያልኩ ሳለሁ ነው ፒተር ወሬውን የሚያቆመው። በዚህም ምክንያት ራሴን የምጠይቀው አንድ ትልቅ ጥያቄ አለ። ለምን ይሆን የፒተርን ወሬ ማልጠግቦና ይበልጥ እንዲያወራኝ የምጓጓው? ሊቋቋመኝ ከሚችለው በላይ ለፍላፊና ቀልቃላ ስለመሆኔ ፒተር በአንድ አጋጣሚ የነገረኝ ጊዜ እኔም በመልስ ምት አይነት ስለሱ ይሰማኝ የነበረው ነግሬው ነበር። ማለትም ልቋቋመው ከምችለው በላይ ጭምትና ፈዛዛ የነበረ ስለመሆኑ። በበኩሌ አሁን ሐሳቤን ቀይሬያለሁ። እሱስ ስለኔ የነበረው ሐሳብ ቀይሮ ይሆን የሚለው ትልቁ ጥያቄ ግን አሁንም ጥያቄ እንደሆነ ነው ያለው። ያንቺው አና። ማክሰኞ መጋቢት 14 1944። ውድ ኪቲ፣ ዛሬ ምን ልበላ እንደሆነ ልንገርሽ። እንደው ምናልባት ቢያዝናናሽ ብዬ ነው እንጂ እንኳንስ ላወራው ላስበው የማልፈልገው ነገር ነው። አሁን ይሄን እየጻፍኩልሽ ያለሁት እንኳን አፍና አፍንጬን ሽቶ በነበረበት ማረብ ሸፍኜ ነው። እዚህ ከመምጣታችን በፊት የተገዛ ሽቶ ማለት ነው። ምክንያቱ ምን ይመስልሻል? ታዩ ኪቲ፣ ፈጽሞ ልትገምቺው የምትችው ነገር አይደለም። ስለዚህ እኔ ራሴ ከመጀመሪያው ልጀምርልሽ። የምግብ ኩፖኖች ይልኩልን የነበሩት ሰዎች በናዚዎች ተያዙ። ስለዚህ አሁን በእጃችን የሚገኙት 4 ራሽን ካርዶች ብቻ ናቸው። 8 ሆነን በ4 ራሽን ካርዶች ለመኖር የቻልነው በእነዚያ ተጨማሪ የምግብ ኩፖኖች አማካኝነት ነበር። እናልሽ አሁን በቤታችን ዘይት የለ፣ ቂቤ የለ፣ ጨው የለ፣ ምን የለ። የምናደርገው ጠፍቶን ተፋጠጥንልሻ። በዚህ ላይ ሜፔም አቶ ክሌርም ስለታመሙ ወደ ስራቸውም ሆነ ወደኛ ዝር ማለት ካቀሙ ቀናት አልፈዋል። አቶ ኩቤስም ከየትም ብሎ አንዳንድ ነገሮችን እንኳን እንዳይገዛልን
የራሱ የሥራ ኃላፊነት እንዳለ ሆኖ የነሜፔንም ቦታ ሸፍኖ እየሰራ ስለሆነ ጊዜው አላደርሳለው መሰለኝ እምብዛም ሊረዳን አልቻለም። እናም በአጭሩ ንገሪኝ ካልሽኝ በቤታችን ውስጥ ያለው አጠቃላይ ሁኔታ በጣም ያስጠላል። ከነገ ጀምሮ ገና ይብሱኑ ይከረፋል፣ ምግቡም እንደዛው። ምክንያቱም ቅቤ በይ፣ ዘይት በይ፣ ማርጋሪን በይ፣ የመጨረሻው ሙጣጭ እቃዎችን እየፈቀፈቅን የመጨረሻው ጭላጭ እቃዎችን እያንጠፈጠፍን ለዛሬ አርገነዋል። ምን ጊዜም ጧት ዳቦ ለመቆጠብ ስንል እንበላው የነበረው የድንች ቺፕስም ምንም በማይል መረቅ ተተክቷል። ወይዘሮ ፍራንክ በችጋር እንዳናልቅ ስለሰጋች በምታበስለው ነገር ሁሉ ከነ ክሬሙ የታሸገ የቆርቆሮ ወተት ፈሰስ ታደርግበታለች። ይግረምሽ ብሎ እሱም እያለቀባት ነው። ወጣም ወረደ ወደ ተነሳውበት ልመልስሽና የዛሬው እራታችን የሚሆነው ምን መሰለሽ? እነማማ ለባሰ ቀን በሚል ከዓመት በፊት በታኒካ አሽገው አስቀምጠውት በነበረው በደቃቁ የተከተፈ ከጎመን የተሰራ ሾርባ። አፍና አፍንጫዬን ሽቶ በተነከረ ማረብ እየሸፈንኩበት ምክንያት አሁን ግልጽ ሆነልሽ? ታኒካ ውስጥ ታሽጎ ዓመት የቆየ ጎመን ምን ያህል እንደሚቀርና በምንም ቋንቋ ለመግለጽ ያስቸግራል። በቃ ምን ልበልሽ፣ የገማ እንቁላል አይተሽ ማየት ነው። ይታይሽ እንግዲህ ከእንዲህ ያለው አጸያፊ ጉድ የተሰራ ምግብ እንዴት ሊሆን እንደሚችል እንኳንስ ልበላው ገና ሳስበው ወደ ላይ እያለኝ ነው። ሲያመጣው ደግሞ አንድ አይደለም። ድንቾቻችንም በአንድ ከዚህ በፊት በማናውቀው በሽታ እየተጠቁና እየተበላሹ ነው። ይገርምሻል፣ አንድ ባሊ ድንች ብታወጪ ለምግብነት የሚሆን ግማሽ ባሊም አይሆንም። የተቀረው ሳትኝም የተቀረውማ የምድጃ አራት፣ እሱን ማቃጠሉም ተጨማሪ ስራ ሆኖብናል። የተበላሸውን ካልተበላሹ የመለየቱ የጋራ ስራ ግን አልዋሽሽም የሆነ የሚያዝናና ነገር አለው። ለምሳሌ አንቺ ተበላሽቷል ብለሽ የምትጥዩ አንዱ ብድግ ያደርግና አልተበላሸም ይልሻል። አንቺም በተራሽ አንዱ ተበላሽቷል ብሎ የጣለውን ብድግ ታደርጊና አልተበላሸም ትያለሽ። ታዲያ ትሞቻለሽ። የጣለው ሰው ድንቹ ተበላሽቷል የሚልበትን ምክንያት ያስረዳል። አልተበላሸም ባዩም እንደዛው የራሱን ምክንያት ያቀርባል። አሳማኝ ምክንያት ያቀረበው ያሸንፍና ድንቹ ወይ ከሚቃጠሉት ወይ ከሚበሉት ይመደባል። ታዲያ አንዳንዴ በድምጽ ብልጫ እናጸድቀዋለን። የአንዳንዱ ድንች ዕጣ ፈንታ በቬቶ ወር የሚወሰንበትም ጊዜ አለ። ባለቬቶ ወሮቹን አንቺም መገመት የሚሳንሽ አይመስለኝም። እማማና ወይዘሮ ፋንዳን ናቸው። ኪቲ፣ አራተኛ ዓመቱን የያዘው የዓለም ጦርነት በየዕለቱ እየተፈጠረ ባለው አጠቃላይ የኢኮኖሚ ቀውስ ምክንያት በየቤቱ በነፃነት ለሚኖረው ሰው እንኳን የሁሉ ነገር እጥረት አስጨናቂና ከአቅም በላይ በሆነበት በዚህ ክፉ ወቅት በአንድ ሚስጥራዊ የመደበቂያ ቤት ውስጥ መኖር ቀልድ ጉዳይ እንዳይመስልሽ። አረ ምን ነው እንደሚያደርጉ አድርጎ ይሄን ቀፋፊ ጊዜ በገላገለን። ጨርሶ ሊቋቋሙ ከሚችለው በላይ በሆነ ዝቅጠት ውስጥ ነው ያለነው። ያንቺው አና። ሐሙስ መጋቢት 16 1944። ውድ ኪቲ፣ ዛሬ የአየሩ ሁኔታ በጣም ደስ ይላል። በቃላት ልገልጽልሽ ከምችለው በላይ ያምራል። እናም በደቂቃ ውስጥ ወደ ጣሪያው ለወጣ ነው። ለምን የፒተር አይነት መረጋጋት እንደሚጎድለኝና ለምን ከሚገባኝ በላይ እንደምቅበጠበጥ አሁን በደንብ ገብቶኛል። እሱ የራሱን ስራ ሊሰራበት፣ በራሱ የህልም ዓለም ሊቆይበት፣ ብቻውን ሆኖ ያሻውን ሊያስብበት፣ ሊተኛበት፣ ልቡ የፈቀደውን ሁሉ ሊያደርግ የሚችልበት የራሱ ክፍል አለው። እኔ ግን በአብዛኛው እዛው መካከለኛው የጋራ ክፍላችን ውስጥ ከአንዱ ጥግ ወደ አንዱ ጥግ እንዲቹ ስንከራተት ነው የምውለው የማመሸው። ቀኑን ሙሉ ተወትፎበት ለሚውለው እድሜ ለደባሌ ለአቶ ዱሴል ክፍሌ ውስጥ በማሳልፈው ጊዜ ከቁጥር የሚገባ አይደለም ልልሽ እችላለሁ። ይሁን እንጂ አሁን በጣም እየናፈቀኝ ያለው ነገር ክፍሌ ውስጥ ብቻዬን ማሳለፍ የምችልበት እድል ማግኘት ነው። በየጊዜው በኮርኒሱ እየተንጠላጠልኩ ወደ ጣሪያው የምሸሽበት ዋናው ምክንያትም ይሄው ነው። ጸጥ ወዳለው ጣሪያ ወጥቼ ካንቺ ጋር ስሆን ነው ላፍታም ቢሆን ራሴንም ሆነው ስልሽ
ቢያንስ ስለዚያች አጭር ቆይታ እውነተኛዋን አና ሆናለሁ። የሆነ ሆኖ አሁንም ቢሆን ስለራሴ ማላዘንና ማቃሰት አልፈልግም። ይልቁንም በተቃራኒው ቆራጥ፣ ጠንካራና ልበሰፊ መሆን ነው የምፈልገው። ይመስገን ነው የተቀሩት የምስጢራዊ ቤት አባላት ስለ ውስጣዊ ስሜቶቼ ምንም የሚያውቁት ነገር የላቸውም፣ ሊኖርም አይችልም። ከእማማ ጋር ያለኝ ግንኙነት በየቀኑ እየቀዘቀዘ የመምጣቱን ስሜት መደበቅ ካለመቻሌ በቀር ማለት ነው። ለነገሩ ለአባባም ቢሆን ስሜቴ የድሮውን ያህል ጥልቅ ነው ልልሽ አልደፍርም። ለማርጎትም ቢሆን የውስጤን በተመለከተ አንዲት ቃል ትንፍሽ አልልላትም። ምን አለፋሽ ጌቲ፣ በራሴው ግንብ ውስጥ ሙሉ በሙሉ ዘግቼ እየኖርኩ ነው ያለሁት። ከምንም በላይ የማስብበት ጉዳይ ምን መሰለሽ? ውጫዊ ጭንብሌን በሚገባ ጠብቄ መቆየት መቻል አለብኝ። በውስጤ የሚካሄደው ጦርነት አሁንም እንደነገሰ መሆኑን ማንም ማወቅ የለበትም። አዎ፣ በፍላጎቴና በህሊናዬ መካከል ያለማቋረጥ እየተካሄደ ያለው የከረረ ጦርነት ለማንም ይፋ መውጣት የለበትም። እስካሁን ድረስ በጦርነቱ የበላይነትን ይዞ የሚገኘው ህሊናዬ ነው። ግን የኋላ ኋላ ፍላጎቴ የሚለያይበትና የበላይነቱን የሚያሳይበት ጊዜ ይመጣ ይሆን? አንዳንዴ ይህ መሆኑ አይቀርም የሚል ስጋት አለኝ። አንዳንዴ ደግሞ ምን ነው እንደዛ በሆነና ያበጠው ፈንድቶ እንደ ፍጥርጥሬ በሆንኩ ብዬ እመኛለሁ። ኦህ ኬቲ፣ እንዴት የሚጨንቅ ነገር መሰለሽ። መቼ ይሆን ባወጣው ያውጣው ብዬ ለፒተር የልቤን ባጭ ከፊቱ የማፈርጥለት? ግን ደግሞ መጀመሪያ ከሱ ነው መምጣት ያለበት በሚል እምነት ታስሬያለሁ እንጂማ ልናገረው ሆነ ላደርገው የምፈልገው ምን ያህል ነገር በውስጤ ታምቆ እንዳለ እኔ ነኝ የማውቀው። እያንዳንዷን ፍላጎቴን በህልሜ ኖሬያታለሁ እኮ ኪትዬ። ግን ይኸው ይመሻል፣ ይነጋል። ጊዜው አይኔ እያየ እንደ መጫኛ እየተተረተረ ያልፋል። ከህልሞቼ አንዲቷ እንኳን ገና እውን አልሆነችልኝም። አያምም ኪቲ፣ ያለ መታደል አይመስልም? አዎ፣ አና ማለት እንዲህ ቀውስ ልጃገረድ ነች። ይህ ፈጽሞ ልክድ የማልፈልገው ሀቅ ነው። ግን ደግሞ አና ምን ታድርግ? ቀውስ ብትሆንስ ምን ይገርማል? ብርቁን የልጃገረድነት ህይወቷን ያሳለፈችው በዚህ በቀውስ ጊዜ እኮ ነው። እየኖረች ያለችው እዚህ ቀውስ ቤት ውስጥ በዚህ ቀውስ ሁኔታ እኮ ነው። ያም ሆነ ይህ ኪቲ፣ እከኩን የሰጠኝ አምላክ ያልነሳኝ አንድ ልዩ ጥፍር አለ። የማስበውንም ሆነ የሚሰማኝን ሁሉ ለመጻፍ መቻሌ እንጂማ ይሄኔ ገና ድሮ አልቆልኝ ነበር። ስለነኚህ ሁሉ ነገሮች ፒተር ምን ይሆን የሚያስበው? ይዋ ሊደር እንጂ አንድ ቀን ስለ ሁሉም ነገር በግልጽ ማውራታችን እንደማይቀር ተስፋ እያደረኩ ነው። በነገራችን ላይ ኪቲ፣ ልጁ ስለኔ የገባው አንድ ለየት ያለ ነገር መኖር አለበት። ምክንያቱም እሱም እስካሁን የሚያውቃት ያችኑ ሌሎቹ የቤቱ አባላት ሁሉ የሚያውቃትን የውጭኛዋን አናን ነው። እሷን ደግሞ በምንም አይነት የእስካሁኑን ያህል እንኳን ሊቀርባትና ሊወዳት ይችላል ብዬ ማመን አልችልም። እንደሱ ያለ ሰላምና ጸጥታ የሚወድ ልጅ በምን ተአምር ነው ከእንደኔ አይነቷ ሀኬተኛ ላይ ቀድሞ ነገር ቀልቡን ሊያርፍ የሚችለው? ያየውማ ነገር መኖር አለበት። አዎ፣ የውስጠኛዋን እውነተኛዋን አና አይቷት መሆን አለበት። እውነቴን ነው የምልሽ ኪትዬ፣ የውስጠኛዋን አና በጨረፍታ እንኳን አይቷት ከሆነ ራሴን ለመደበቅ የገነባውትን ወፍራም ግድግዳ ለመሰንጠቅና በውስጡም አጨልቆ ድብቋን ትክክለኛዋን አና ለማየት ፒተር የመጀመሪያው ሰው ነው የሚሆነው። አሁን ትልቁ ጥያቄ ምን መሰለሽ? አጨልቆ ወዳያት አና ግድግዳውን አልፎ ለመጠጋት ብዙ ጊዜ ይወስድበት ይሆን ወይ የሚለው ነው። ሌላው የሚያሳስበኝ ነገር ፍቅር ከሐዘኔታ የሚመነጭ ክስተት ነው። ፍቅርና ሐዘኔታ እጅ ለእጅ ተያይዘው የሚሄዱ ነገሮች ናቸው የሚል የቆየ አባባል አለ። የኔውም እንደዛው ቢሆንስ? ምክንያቱም አብዛኛውን ጊዜ ልክ ለራሴ እንደማዝነው ነው ለፒተር የምማዝንለት። ከፒተር ጋር ያለኝ ግንኙነት ደግሞ የፍቅር እንጂ የሐዘኔታ እንዲሆን አልፈልግም። ስለ እውነት ነው የምልሽ፣ እኔ ልጀምረው ብል እንኳን እንዴት ብዬ እንደምጀምርለት አላውቅም። ለሱ ደግሞ ምን ያህል ሊከብደው እንደሚችል ገምቹ። ምን ነው ግንኙነታችን በጽሁፍ በነበርና የማስበውን ሁሉ እንዲረዳልኝ ለማድረግ ይህን ያህል ባልተቸገርኩ። በአፍ ለመንገር ግን በጣም በጣም አስቸጋሪ ነገር ነው። ያንቺው አና።
አርብ መጋቢት 17 1944። ውድ ኪቲ፣ በምስጢራዊ የመደበቂያ ቤት ውስጥ መጠነኛ እፎይታ ይታያል። ሜፔና አቶ ክሌር ከበሽታቸው አገግመው እንደ ቀድሞ ወደኛ መመለሳቸውን ቀጥለዋል። እናም ሁሉም ነገር ወደ ነበረበት ሁኔታ የተመለሰ ይመስላል። አዎ፣ እኔና ማርጎት በወላጆቻችን ጫና ጥቂት እየተማረርን ከመሆናችን በቀር። በሌላ አትውሰጅብኝ ኪቲ። አሁን ባለሁበት ሁኔታ ከማማ ጋር ጥሩ አግባብ መፍጠር እንደማይቻለኝ አንቺም መገመት ትችያለሽ። አንድ መርሳት የሌለብሽ ነገር አለ። አባባ አሁንም ልክ እንደ ሁሌ እወደዋለሁ። ማርጎትም ብትሆን ለማማም ሆነ ለአባባ የነበራት ፍቅር ፍንክች ያለበት ሁኔታ የለም። ችግሩ ምን መሰለሽ? በእኔና በማርጎት እድሜ ስትሆኚ ቢያንስ የተወሰኑ ነገሮችን በራስሽ መወሰንና በራስሽ መንገድ ማድረግ ትፈልጊያለሽ። ቢያንስ በአንዳንድ ጉዳዮች ላይ የማንም ተጽዕኖ ባይኖርብሽ ትመኛለሽ። ይህን ነፃነትሽን ሊያጎድፍብሽ የሚሞክሩትን ሁሉ ለማማረርም ትገደጃለሽ። ለምሳሌ ያህል ጥቂቱን ልንገርሽ። ወደ ፒተር ክፍል ልገባ ወይ ደግሞ ወደ ጣሪያው ልወጣ መሆኑ ከታወቀ ምክንያቱ ምን እንደሆነ እጠየቃለሁ። ምግቤ ውስጥ ጨው መጨመር አይፈቀድልኝም። ምን ጊዜ ማታ ማታ ልክ 2 ሰዓት ከሩብ ላይ ልብሴን እንዳወልቅና የሌሊት ፒጃሜን እንድለብስ እማማ ታሳስበኛለች። እያንዳንዱ የማነበው መጽሐፍ ይዘቱ ይመረመራል። ሌላውን እንግዲህ አንቺ ገምቹ። ስለ እውነት ለመናገር ቁጥጥራቸውን ያን ያህል የከረረ ነው ለማለት ፈልጌ አይደለም። መጽሐፎቼን እንኳን የሚመረምሩት እንደው እንደ ልማድ ሆኖባቸው እንጂ በተለይ አሁን እንዳላነብ የሚከለክሉኝ ምንም አይነት መጽሐፍ የለም ልልሽ እችላለሁ። እኔና ማርጎትን ከምንም በላይ ምርር ያለን ለእያንዳንዱ ድርጊታችን ከያቅጣጫው የሚወረውሩብን አስተያየቶች ማለቂያ የለሽነትና ቀኑን ሙሉ ሲጎርፉብን የሚውለው የጥያቄ ማዕት ነው። ከዚህ ሌላ ደግሞ በተለይ እኔም በተመለከተ ቤተሰቦቻችን ቅር እየተሰኙበት ያለ ነገር አለ። ምንድነው አትይኝም? አንደኛው ልተኛ ስልም ሆነ ከመኝታዬ ስነሳ እስማቸው የነበረውን ነገር አስፈላጊነቱ አልታይ እያለኝ ስለመጣ ከስንት አንዴ ካልሆነ በቀር ሙሉ በሙሉ እየተውኩት ነው። እስኪ ይታይሽ 24 ሰዓት ሙሉ እዚህ ውስጥ እንደ መረሮ ገንዳ አሳዎች ታሽገሽ ስትገፋፊ ይዋልሽና እያመሸሽ የተነፋፈክሽ ይመስል 10 ጊዜ መሳሳም። ሌላኛው ደግሞ ምንም አይነት የቁልምጫ አጠራር ትርጉም አልባ እየሆነብኝ ስለመጣ ማንንም በቁልምጫ መጥራት ትቻለሁ። ካሰብሽው ከምርም የሚገርም ነው። አቆላማጩ ስለተቆላማጩ ያለው ስሜት ከቁልምጫው ጋር የሚመጣጠንና የሚጣጣም እስካልሆነ ድረስ ምንድነው የማቆላመጥስ የመቆላመጥስ ትርጉሙ? ብቻ ባጭሩ ኪቲ፣ ቢያንስ ለጊዜው በምንም መልኩ ባያስቸግሩኝና ብቻዬን የመሆን እድል ቢሰጡኝ የሚለው ዋነኛው ፍላጎቴ ነው። ለነገሩ ኪቲ፣ ይህን እያወራውልሽ ያለው ነገር ካልደረሰብሽ በቀር የችግሩ ግዙፍነት በትክክል ሊታይሽ የሚችል አይመስለኝም። ግን እንዴት ፈታኝ ነገር መሰለሽ። ትዕግስቷ ተዝቆ የማያልቀው ማርጎት እንኳን ትናንትና ማታ ምን አለች መሰለሽ? እነኚህን ሰዎች አሁንስ አልቻልኳቸውም። ምንድነው ሰውን እንደዚህ ማስጨነቅ? ትንሽ ካንጠራራሽ ወይ በረጅሙ ከተነፈስ ደህና አይደለሽም ወይ? ድንገት ሳታስቢው በእጆችሽ ራስሽን ያዝ ካደረግሽ ራስ ምታት ይዞሻል። እንዴት ለእያንዳንዱ እንቅስቃሴሽ ምክንያትና ማብራሪያ መስጠት አለብሽ? አሁንስ አበዙት አለች። ወደዚህ ቦታ ከመምጣታችን በፊት በቀድሞ ቤታችን ውስጥ የነበረን ያ ሁሉ መግባባት፣ ያ ሁሉ መተሳሰብ፣ ያ የመጣው ቢመጣ ነፋስ ሊያስገባ የሚችል የማይመስለው ቤተሰባዊ ፍቅርና ህብር አይናችን እያየ ቀስ በቀስ እንደ ጉም እየተበተነ መሆኑን ማወቃችን ለኔም ሆነ ለማርጋሮት ፈጽሞ ያልጠበቅነው አስደንጋጭ ዱብዳን የሆነብን። ታዲያ ለዚህ ሁሉ ዋናው ምክንያቱ ሳንወድ በግዳችን ወላጆቻችን ስለኛ ካላቸው አመለካከት ማፈንገጣችን ነው። ይህን ስል ምን ማለት መሰለሽ? በውጪዎቹ ነገሮቻችን ሁሉ እዚህ እንደ ልጆች ነው የምንታየው። ውስጣችን ግን በእኛ እድሜ ካሉ አብዛኛዎቹ ልጃገረዶች በጣም የበለጠ እንደገና ደግሞ ከእድሜያችን በላይ እንደበሰለን እኛ በደንብ እናውቃለን። ለምሳሌ እኔ ገና 15 ዓመቴ ነው። ነገር ግን የምፈልገውን በሚገባ አውቃለሁ። ማን ትክክል እንደሆነና ማን እንደተሳሳተ አውቃለሁ። የራሴ የሆነ አመለካከት አለኝ። የራሴ የሆነ የአስተሳሰብ መንገድና የህይወት መመሪያ አለኝ። ምንም እንኳን ለማንም የሚዋጥ ባይመስልም
እኔ በበኩሌ ራሴን የምቆጥረው እንደ ልጅ ሳይሆን እንደ ትልቅ ሰው ማለትም ራሱን እንደቻለ ሙሉ ሰው ነው። አዎ ከማንም ተጽዕኖ ውጪ በራሴ የቆምኩ እንደሆነ ነው የሚሰማኝ። በማንኛውም አይነት ጉዳይ ላይ አንድ ውይይት ቢነሳ ከማማ በጣም በተሻለ አሳማኝ ነጥቦች መደርደር እንደምችል አውቃለሁ። እንደሷ በአጉል ቀኖናዎች እንዳልተተበተብኩ አውቃለሁ። እንደሷ ነገሮችን አላጋነንም። እኔና እሷ አቋማችን በሚለያዩባቸው ጉዳዮች ሁሉ በአብዛኛው እኔ ልክ እንደሆንኩ ከማወቄ በላይ በዙሪያችን ካሉት ታዛቢዎች ስሜትና አስተያየት በመገንዘብ እችላለሁ። እናም ኪቲ ብትስቂም ሳቂ እንጂ በብዙ ነገሮች ማማ እንደምበልጣት ነው የሚሰማኝ። ብቻ በአጠቃላይ ልልሽ የፈለኩት ማንም ይሁንማ ከልቤ ካፈቀርኩት አንድ ከምንም በላይ የምፈልገው ነገር አለ። ለዚያ ሰው አድናቆት ሊኖረኝ ይገባል። በአንድም ሆነ በሌላ ነገሩ ላደንቀውና ላከብረው መቻል አለብኝ። ለማንኛውም አንድ ነገር ብቻ በተሳካልኝ እንጂ ማለትም ፒተር በእጄ በገባልኝ እንጂ ሁሉም ነገር ጥሩ እንደሚሆንልኝ እርግጠኛ ነኝ። ምክንያቱም እሱ ቢያንስ ብዙ የማደንቅለት ነገሮች አሉት። አዎ ኪቲ፣ ፒተር ጥሩ ጸባይ ያለውና በጣም ደስ የሚል ልጅ ነው። ያንቺ ዋና። እሁድ መጋቢት 19 1944። ውድ ኪቲ፣ የትናንትናው ቀን የኔ ነበር ማለት ይቻላል። ከፒተር ጋር ነገሮችን በግልጽ ለመነጋገር ወስኜ ነበርና እራት ቀርቦ ልክ ገበታው ላይ ልንቀመስ ስንል ዛሬ ማታ ሾርታንድ የማጥናት ፕሮግራም አለህ እንዴ ስል ጥያቄን ሹክ አልኩት። የለኝም ነበር መልሱ። እንግዲያው ወደ በኋላ ላይ ባናገር ደስ ይለኛል ስለው መስማማቱን ገለጸልኝ። ከእራት በኋላ እቃ አጠባው እንደተጠናቀቀ ሁኔታዎችን ለማጣራትና የሌሎቹን የትኩረት አቅጣጫ ለማሳት ያህል ከፒተር ወላጆች ክፍል መስኮት አቅራቢያ ጥቂት ቆምኩና ብዙም ሳልቆይ ወደ ፒተር ክፍሉ ውስጥ ከመስኮቱ በስተግራ ቆሞ እየጠበቀኝ ነበር። እንደገባው እኔም ከመስኮቱ በስተቀኝ ቆምኩና ወሬያችንን ጀመርን። በአብዛኛው እናደርገው እንደነበረው ፏ ባለ ብርሃን ላይ ከማውራት ይልቅ ከፊል ጨለማ ደብዘዝ ባደረገው ክፍል ውስጥ መስኮቱ አጠገብ ጎን ለጎን ቆመን ማውራት እንዴት ቅልል የሚል ነገር አለው መሰለሽ። ፒተርም እንደወደደው እርግጠኛ ነኝ። እናልሽ ብዙ ነገር ነገርኩት፣ ብዙ ነገር ነገረኝ። በጣም ብዙ ነገሮችን ተነጋገርን። አሁን ሁሉንም ልደግምልሽ አልችልም፣ ግን ልትገምቹ ከምትችው በላይ በጣም ደስ የሚል ነበር። በሚስጥራዊ ቤት ካሳለፍኳቸው ምሽቶች ሁሉ እንደ ትላንትና የጣመኝና በደስታ የሰከርኩበት ምሽት የለም። ስናወራቸው ስለነበሩት የተለያዩ ነገሮች እንደው ባጭሩ ጠቀስ ስላድርግልሽ። መጀመሪያ ላይ ቤታችን ውስጥ በየጊዜው ስለሚፈጠሩ ጭቅጭቆች እኔ አሁን ሁሉንም ነገር እንዴት በተለያየ አይን ማየት እንደጀመርኩኝ ያወራን። ከዚያ ደግሞ በእኛና በወላጆቻችን መሃል ስላለው አለመግባባትና ክፍተት ብዙ ተባባልን። ብቻ ምን አለፋሽ ኪቲ፣ ለፒተር ስለማማ፣ ስለአባባ፣ ስለማርጎት እንዲሁም ስለራሴ ለጉድ እንደተተረተርኩለት ነው የማወራሽ። እናልሽ ፒተር የሆነ ቦታ ላይ አቋረጠኝና እስከማውቀው ድረስ ግን ማታ ወደ መኝታ ክፍሎቻችሁ ስታመሩ እርስ በርስ እየተሳሳማችሁ ነው የምትለያዩት አይደለም እንዴ ሲል ጠየቀኝ። ቀላል እንሳሳማለን ደግሞ ልንተኛ ስንል ብቻ መሰለ? ጠዋት ከመኝታችን ተነስተን ስንገናኝ፣ ቀን ጥቂት ጋደም ብለን ስንነሳ፣ በየጊዜው የሚፈጠሩ አለመግባባቶችን በፈጣን ቁጥር እንዴ አረ ምን የማንሳሳምበት ጊዜ አለ? ድንገት ንግግሬን ቆም አደረኩኝና ግን ለምን ጠየከኝ ስልህ እናንተ ቤተሰብ ውስጥ እንዲህ አይነት ነገር የለም በማለት ጅምር መልሴን በጥያቄ ጨረስኩት። በጭራሽ እኔ በበኩሌ ማንንም ስሜ አላውቅም አለኝ። እንዲህማ ሊሆን አይችልም፣ ቢያንስ በልደት ቀንህ እንኳን ከወላጆችህ ጋር አትሳሳም? ልክ ነሽ፣ በልደት ቀኔማ ልክ ነሽ አለ። አረ ምን ያላወራ ነው አለ ኪቲ። እንደተነጋገርነው እኮ ነው የማወራሽ። እኔም ሆንኩ እሱ ለወላጆቻችን የወዳችንን ለመተንፈስ ችግር እንዳለብን፣ በተለይ የሱ ወላጆች የልቡን ሁሉ ቢያወያያቸው እንደሚመኙና እሱ ግን እንደማይፈልግ፣ እኔ አልጋዬ ውስጥ ከገባው በኋላ ልቤ እስኪፈርስና አይኔ እስኪጠፋ እየተንሰቀሰኩ ስለማሳልፋቸው አንዳንድ ሌሊቶች፣ እሱ ብቻውን ጣሪያው ላይ እየወጣ መፈጠሩን ስለሚረግምባቸው ሰዓታት፣ እኔና ማርጎት እንዴት ገና አሁን እርስ በርስ መተዋወቅ እንደጀመርንና
እንደዛም ሆኖ ያለምንም መደባበቅ ሁሉን ነገር ለመነጋገር የሚያስችለን አይነት መግባባት ላይ ገና እንዳልደረስን ወዘተ ወዘተ። ባጭሩ ፒተርን ልክ እንዳሰብኩት ሆኖ ነበር ያገኘሁት። ከዚያ ደግሞ ስለ 1942 አወራን። የዛን ጊዜውና የአሁኑ ማንነታችን ምን ያህል የተለያየ እንደሆነ፣ ወደዚህ ቦታ እንደመጣን ሰሞን አንዳችን ስለ አንዳችን የነበረን ግምት እንዴት የተዛባ እንደነበር፣ ማለትም እኔ እንዴት እንደምጠምደው እንደነበርና እሱም እንዴት ይጠምደኝ እንደነበረ፣ የመጨረሻው ሞጥሟጣና በዋል ፈሰስ መስለው እንደነበረ መቼም ሊገባኝና ሊጠመኝ የማይችል ልጅ ነው ብዬ ሙሉ በሙሉ ተስፋ ቆርጬበት እንደነበረ፣ ለምን እንደማንኛውም ጎረምሳ ሊቀርበኝና ሊዳራኝ እንደማይሞክር ግራ ይገባኝ እንደነበርና አሁን ሳስበው ግን ያንን ባለማድረጉ ደስተኛ ስለመሆኔ ምናምን ብዙ አወራን። በእኔ ግርግራም መሆንና በሱ ጸጥተኛ መሆን ብቻ በመሃላችን ልዩነት አለ ለማለት እንደማያስችል፣ እኔም ብሆን አልሆንልሽ ብሎኝ እንጂ ሰላምና ጸጥታ እንደምወድ፣ ካንቺ በቀር የኔ የምለው ምንም እና ማንም እንደሌለኝ ወዘተ ነገርኩት። ከዚህም ሌላ ከቤተሰቦቹ ጋር ስላለው ግንኙነቱም ሆነ የጭምትነቱ ምክንያት ምን እንደሆነ አሁን በደንብ እንደገባኝና የሚቻለኝን ያህል ብረዳው በጣም ደስ እንደሚለኝ ገለጽኩለት። ምን ጊዜም እንደረዳሽኝ እኮ ነው ያለሽው አለኝ። ስትል በምንድን ነው እየረዳሁ ያለሁት አልኩት። በምን ልበልሽ? በማራኪ ፈገግታሽ፣ በአስደሳች ባህሪሽ አለኝ። ስለ እውነት ለመናገር ፒተር ስለኔ ከተናገራቸው ነገሮች ሁሉ አንጀቴን ያራሰው ይህ አባባሉ ነበር። የዚህችን ያህልም እየቀረበኝ መምጣቱ በራሱ ደስ የሚል ነገር ነበር። ለማንኛውም ኪቲ ለጊዜው ይሄ ይበቃሻል። ምን ያህል እርካታ እየተሰማኝ እንዳለና እንዴት ደስተኛ እንደሆንኩ በቃላት ልገልጽልሽ አልችልም። በነገራችን ላይ ኪቲዬ የዛሬው ያጻጻፍ ስልቴ ከወትሮ ደረጃ ወረድ ያለ እንደሆነ ይሰማኛል። ስለዚህ ይቅርታ ልጠይቅሽ ይገባኛል። አይምሮዬ ውስጥ የሚንጓለለውን ሁሉ እንደመጣልኝ ነው የቸከቸኩልሽ። ለአጻጻፌ ስርዓት ለመስጠት ጊዜ አላገኘውም። በተረፈ እኔና ፒተር አንዳች ሚስጥር እየተጋራን ነው የሚል ስሜት አሁን ውስጥ ይገብቷል። በእነኛ የሚስቁም የሚጠቅሱም በሚመስሉ ረቂቅ አይኖቹ አየት ካደረገኝ የሆነ ቀጭንና እጅግ የሚፈነጥቅ ብርሃን ደረቴን ሰንጥቆ ልቤ ውስጥ የሚሰነቀር አይነት ይሰማኝ ጀምሯል። ሁሉም ነገር በዚሁ ሁኔታ ቢቀጥልልኝ ምኞቴ ነው። አምላክ እንዲህ ያለ ብዙ ጣፋጭ ቀናትን አብረን ለማሳለፍ ያብቃል። ያንቺው ደስተኛዋ አና። ሰኞ መጋቢት 20 1944። ውድ ኪቲ፣ ዛሬ ጠዋት ፒተር አንድ ምሽት እንደገና ወደ ክፍሉ መምጣት ይችል እንደሆነ ጠየቀኝ። ረብሻዋለሁ የሚል ምንም አይነት ሐሳብ ሊገባኝ እንደማይገባም ነገረኝ። እኔ ግን በየምሽቱ መምጣት እንደማልችል፣ ምክንያቱም ይህን ብናደርግ ሰዎቻችን እንደማይወዱልን ስጋቴን ገለጽኩለት። ሰዎቻችን ወደዱልን አልወደዱልን የራሳቸው ጉዳይ እንደሆነና እንዲህ አይነቱ ነገር ጨርሶ ሊያስጨንቀኝ እንደማይገባ ጠበቅ አድርጎ ሲነግረኝ፣ እንግዲያውማ አንድ ቅዳሜ ምሽት ብመጣ እኔም ደስተውም አልችለውም አልኩትና በተለይ ጨረቃማ ምሽት ሲሆን ቀደም ብሎ እንዲያስታውሰኝ ነገርኩት። ልክ ነሽ፣ ከዚያ ወደ ጣራችን እንወጣና ጨረቃዋን እያየን ጥሩ ምሽት እናሳልፋለን አለኝ። ይህ በእንዲህ እንዳለ ገና ብቅ ባለው ደስታዬ ላይ በከፊል ያጠላበት አንድ ነገር እንዳለ ይገባኛል። ምን መሰለሽ ኪትዬ፣ ለረጅም ጊዜ እንዳሰብኩበትና እንደገባኝ ከሆነ ማርጎትን ፒተርን እንደምትወደው በጣም እርግጠኛ ነኝ። ምን ያህል እንደምትወደው መጠኑን በትክክል ባላውቅም የሆነ ሆኖ በጣም እያስጨነቀኝ የመጣ ጉዳይ ነው። ወደ ፒተር ክፍል በሄድኩ ቁጥር ወይ ደግሞ እኔና ፒተር ጣሪያው ላይ ብቻችንን በሆንን ቁጥር ማርጎት ላይ እየፈጠርኩባት ያለውት ህመምና ስቃይ ቀላል ሊሆን እንደማይችል ገምታለሁ። በጣም የሚገርምሽ ነገር ግን እሷ በምንም አይነት ይህ ስሜቷ እንዲታይባት አታደርግም። በበኩሌ በእሷ ቦታ ብሆን በቅናት እንደ ድኝ ጨሼ እንደማልቅ አውቃለሁ። ማርጎት ግን ይህ ጉዳይ ፈጽሞ ሊያሳስበኝና ላዝንላትም የሚገባ እንዳልሆነ ብቻ ነው ደጋግማ የምትነግረኝ። እዚህ ቤት ውስጥ በብቸኝነት የቀረሽው አንቺ ብቻ መሆንሽን ሳስበው የሆነ ጭንቅ የሚል ነገር ስለሆነብኝ እኮ ነው ማርጎት በማለት ስሜቴን ልገልጽላት ሞከርኩ። አታስቢ አና፣
ብቸኝነቱንማ ከለመድኩት ቆየው እኮ አለችኝ መረር ያለ መሆኑን በሚያስታውቅባት አንደበት። ስለዚህ ጉዳይ ለፒተር ለመንገር ለጊዜው ድፍረቱ አልመጣልኝም። እንግዲህ ምናልባት ወደፊት ሞክር ይሆናል። ከዛ በፊት ግን እኔና ፒተር ልንነጋገርባቸው የሚገቡን ብዙ ነገሮች አሉ። ትላንትና ማታ እማማ በተለመደው የቁጣ ጥይቷ ጨረፍ አደረገችኝ። ለነገሩ የእጄን የሰጠችኝ። በሷ ላይ ያለኝን ግዴለሽነት ይህን ያህልም ላበዛው አይገባኝም ነበር። ስለዚህ ምንም ይሁን ምን የራሴን አመለካከት ለራሴ ይዤ ከማማ ጋር የተሻለ ቅርርብ ለመፍጠር እንደገና ጥረት ማድረግ ይኖርብኛል። አሁን አባባ እንኳን በመጠኑ ተለውጧል ልልሽ እችላለሁ። እንዳይወቅሰኝ እኔ ሆኜበት፣ እንዳይተወኝ መረን ሆኜበት የቱን እንደሚይዝ እንደተቸገረ ያስታውቅበታል። ይህ ደግሞ ከወትሮ ቀዝቀዝ እንዲልልኝ አድርጎታል። ጉዴን ይልኝ ብቻ ኬቲ። ለማንኛውም ለአሁኑ ይብቃን ኬቲ። አሁን በልቤና በሰራ አካላቴ ከደሜ ጋር እየተዘዋወረ ያለው ኦክሲጅን ሳይሆን ፒተር ነው። ግን ምን ዋጋ አለው? እንዲሁ አይኑን ከማየት ያለፈ ነገር ማድረግ አልቻልኩም። ስለማርጎት ጥሩነት ብዙ የነገርኩሽ ነገር እንዳለ ሆኖ አንድ ቀላል ማስረጃ ላቅርብልሽ። ዛሬ መጋቢት 20 1944 ይህ ደብዳቤ ከማርጎት ደረሰኝ። አና፣ ትላንትና ስንነጋገር በአንቺ ምንም አልቀናም ያልኩሽ እውነቱ 50 በመቶ ብቻ ነበር። ይኸውልሽ ነገሩ እንዲህ ነው። አሁንም ቢሆን በድጋሚ ልነግርሽ የምፈልገው በአንቺም ሆነ በፒተር እንደማልቀና ነው። ጥቂትም ቢሆን ስለራሴ የማዝነው ሐሳቤንና ስሜቴን የማወራና የሚያወያየኝ ሰው እስካሁን ያለ ማግኘቴና ወደፊትም ቢሆን ማግኘት የመቻሌ ነገር ቢያንስ ለጊዜው የማይመስል መሆኑ ስለሚታወቀኝ ነው። የሆነው ሆኖ ለዚህ ምክንያቱ አንቺ ነሽ የሚል እምነት የለኝም በጭራሽ አና። መቼም እንደዛ አስቤ አላውቅም። ደግሞ እኮ እየየም ሲዳላ ነው እንዴ። እዚህ ቦታ ምን ያላጣሁት ምን ያልጎደለኝ ያለና ነው ለእንዲህ አይነቱ ነገር በተለየ ለመጨነቅ ጊዜውንስ የማገኘው ብለሽ ነው? ከዛ ውጪ በነፃነት ያሉ ሰዎች ከቁብ የማይቆጥሯቸው ተራ ነገሮች እንኳን እዚህ ላለነው የአልማዝና የእንቁ ያህል ውድ እየሆኑብን በመጡበት በዚህ ጊዜ ይበልጥ የሚያስጨንቁኝ ሌሎች በጣም ብዙ ነገሮች አሉ አና። በዚህ ላይ ከፒተር ጋር ጀምሬ የነበረ ቢሆን እንኳን ግንኙነታችን የትም ሊደርስ አይችል እንደነበረ በሚገባ አውቃለሁ። ምክንያቱም ከአንድ ሰው ጋር ስለ ብዙ ቁም ነገሮች መወያየት ከፈለኩኝ በመጀመሪያ ደረጃ ከዛ ሰው ጋር በቂ የሆነ መግባባት ሊኖረኝ ይገባል ብዬ አምናለሁ። መግባባት ስልሽ ማለት የፈለኩትን ማንኛውንም ነገር በቀላሉ ሊረዳልኝ፣ ብዙ ቃላት ሳያስደረድረኝና የቆጥ የባጡን ሳያናዝዘኝ ባጭሩ ሐሳቤን ሙሉ በሙሉ ሊያገኝልኝ የሚችል ሰው ቢሆን ነው ደስ የሚለኝ። ይህ እንዲሆን ደግሞ ያ ሰው በእድሜው፣ በትምህርቱ፣ በእውቀቱም ሆነ በአጠቃላይ የአስተሳሰብ ደረጃው የበላይ ነው ብዬ የማስበው መሆን አለበት የሚል እምነት አለኝ። ፒተር ደግሞ እንደዛ እንዳልሆነ አውቃለሁ። ወጣም ወረዳ አናዬ የኔ ሊሆን የሚገባ ነገር የኔ እንዳይሆን ያደረግሽውም ሆነ እያደረግሽ ያለሽው ምንም ነገር የለም። እኔም በሚመለከት ራስሽ ልታስጨንቅ የሚገባሽ ቅንጣት ምክንያት እንደሌለ ላረጋግጥልሽ እፈልጋለሁ። አንቺና ፒተር ግንኙነታችሁን የበለጠ ብታጠናክሩ ለሁለታችሁም በጣም የሚጠቅማችሁ ከመሆኑ ሌላ ማንንም ሊጎዳ ይችላል የሚል ሐሳብ ጨርሶ አይግባሽ። እህትሽ ማርጎት ፍራንክ። እኔ ጻፍኩላት መልስ ደግሞ ይኸውልሽ። ውድ ማርጎት፣ ደብዳቤሽ እንዴት ማርማር እያለኝ እንዳነበብኩት ልነግርሽ አልችልም። በጣም የሚጥምና ስሜቴን ክፉኛ የተፈታተነኝ ነበር። እንደዛም ሆኖ ሙሉ በሙሉ ደስተኛ ሆኜበት ነበር አልልሽም። ልሆንበት የሚገባኝም አይመስለኝም። ይበልጥ ግልጽ ላደርግልሽ የሚገባኝ ነገር ያለ ይመስለኛል ማርጎቴ። እኔና ፒተር አሁንም ቢሆን አንቺ የምታስቢውን ያህል የገፋ ግንኙነት ውስጥ አይደለንም ያለነው። ፒተር ክፍል ውስጥም ሁለታችን ብቻ የምናሳልፋቸውን ጊዜያትም በሌላ ነገር አትሰጃቸው። በቃ አላደል መሸትሸት ሲል ደብዘዝ በሚለው በፒተር ክፍል ውስጥ መስኮቱ አጠገብ ተቀምጦ ማውራት የሆነ ቅልል የሚል ነገር ስላለው ነው ስልሽ። ምክንያቱን አትጠይቂኝ እንጂ ቦግ ያለ ብርሃን ላይ ለማለት የሚከብዱሽን ነገሮች ደንገዝገዝ ባለ ቦታ ሁሉ በቀላሉ ልትያቸው ትችያለሽ። ከዚህም ሌላ የውስጥሽ የሆነን ስሜት በትክክል ለመለዋወጥ በሚጫጫሁ ሰዎች መሃል ሆነሽ ከመጫጫህ ይልቅ ነጠል ብለሽ መንሾካሾኩ ነው በጣም አመቺና ቀላል የሚሆነው። እና የኔና የፒተር የእስካሁኑ ግንኙነት ከዚህ ያለፈ አይደለም ልልሽ ፈልጌ ነው ማርጎት። ፒተርን በእህትነት የፍቅር አይን ማየት እየጀመርሽ ነው የሚል እምነት አለኝ።
ልክ እኔ ልረዳው እንደምፈልግ ሁሉ አንቺም ልትረጁ የምትችይበትን እድል ብታገኚ ደስ የሚልሽ ይመስለኛል። ደግሞም ይህንን ማድረግ የምትችይበት ጊዜ ሊመጣ የማይችልበት ምንም ምክንያት ያለ አይመስለኝም። ምንም እንኳን እኔም አንቺም እያሰብን ያለነው የዚህ አይነቱን ቅርርብ አይሆንም። ትክክለኛ ቅርርብ ሊፈጠርም ሆነ ሊያድግ የሚችለው በሁለቱ ወገን ትክክለኛው ፍላጎት ሲኖርና ተገቢው ጥረት ሲደረግ ብቻ ነው። ለዚህም ይመስለኛል የኔና የአባባ እንኳን ግንኙነት የትም ሊደርስ ያልቻለው። እና ማርጎቴ በዚህ ጉዳይ ላይ ከዚህ በኋላ ምንም ባናወራ ደስ ይለኛል። ግን አሁንም ቢሆን ከኔ የምትፈልጊው ምንም አይነት ነገር ካለ እባክሽ ጻፊልኝ። ምክንያቱም እኔም ብሆን ማለት የምፈልገው ሁሉ በሚገባ ለማለት ወረቀት ላይ ነው የሚቀለኝ። ማርጎት ምን ያህል እንደማደንቅሽ አታውቂም። ስለ እውነት ነው ምልሽ። አሁን የቀረኝ አማራጭ አንቺና አባባ ውስጥ ያለውን ጥሩነት እኔም ውስጥ ሊኖር የሚችልበት ጊዜ በተስፋ መጠበቅ ብቻ ነው። አዎ ጥሩነትን በተመለከተ በአንቺና በአባባ መሃል እምብዛም ልዩነት አይታየኝም። ያንቺው አና። ረቡዕ መጋቢት 22 1944። ውድ ኪቲ፣ ትላንትና ማታ ከማርጎት ሌላ ደብዳቤ ደረሰኝ። ውድ አና፣ ከትላንቱ ደብዳቤሽ በኋላ አንድ ደስ የማይል ስሜት እየረበሸኝ ነው። ማለትም ወደ ፒተር በሄድሽ ቁጥር ህሊናሽን የሚቆጠቁጥሽ ነገር እንዳለ በመረዳቴ። ግን ስለ እውነት ነው ምልሽ፣ እንደዛ ልትሆኝበት የሚገባሽ ምንም ምክንያት የለም። በእርግጥ አሁንም ቢሆን ልደብቅሽ የማልፈልገው ነገር አለ። እኔም የልቤን ላካፍሎ የምችለው ሐሳብ ለሐሳብ ልለዋወጥ የምችለው አንድ ሰው ሊኖረኝ እንደሚገባ ይሰማኛል። ይሁን እንጂ ፒተርን ለዚህ ገና እንዳላጨሁት በድጋሚ ላረጋግጥልሽ እፈልጋለሁ። በእርግጥ ልክ አንቺ እንዳልሽው ለፒተር የወንድምነት አይነት ስሜት አለኝ። ወንድም ስልሽ ግን የታናሽ ወንድምነት ማለት ነው። በእርግጥ በወንድምነትና በእህትነት መቀራረብ የጀመሩ ሁለት ሰዎች ግንኙነትም ቢሆን መነካካትን ከጨመሩበት ሊያድግ የማይችልበት ምክንያት ያለ አይመስለኝም። እንግዲህ የሚነካኩበት ጊዜ ምናልባት ወደፊት ይመጣ ይሆናል፣ ምናልባት ደግሞ መቼም አይመጣ ይሆናል። ለማንኛውም በእርግጠኝነት ልነግርሽ የምችለው ገና እዛ ደረጃ የደረሰ ነገር አለመኖሩን ነው። ስለዚህ ለእኔ ልታዝኝበት የሚገባሽ ምንም ነገር የለም አና። ይልቅስ እድልሽ ጓደኛ የሚሆንሽ ሰው አንዴ ሰጥቶሻል። ጸጥ ብለሽ በሚቻልሽ ሁሉ ራስሽን ለማስደሰት ሞክሪ። እህትሽ ማርጎት ፍራንክ። ይህ ሁሉ ሲሆን ነገሮች ግን አንድ እያሉ የበለጠ እየተሻሉ የበለጠ እያማሩ እየመጡልኝ ነው ልሻለሁ። ምን አለች በእንኪትዬ? ይህ ሚስጥራዊ ቤታችን አሁን በቅርቡ እጅግ ውብ የሆነ የፍቅር ትዕይንት ማስተናገዱ የማይቀር ነው። በነገራችን ላይ ሐሳብ አይግባሽ፣ ፒተርን የማግባት ሐሳብ የለኝም። ሲያድግ ምን አይነት ሰው ሊሆን እንደሚችል አላውቅም። እስከ መጋባቱ የሚያደርሰን አይነት ፍቅር ለመፋቀር ስለመቻላችን የማውቀው የለኝም። አሁን የማውቀው አንድ ነገር ቢኖር ፒተር እንደሚወደኝ ብቻ ነው። ስልሽ በደፈናው እንደሚወደኝ እንጂ ምን ያህል እንደሆነ እንኳን ገና አላውቅም። ፒተር የሚፈልገው እንዲሁ የልብ ጓደኛ እንዲኖረው ብቻ ይሁን፣ እየወደደኝ ያለው እንደ ገርልፍሬንዱ ይሁን፣ እንደ እህቱ ይሁን፣ ምን ይሁን ገና ያላረጋገጥኩት ነገር ነው። ትላንትና በወሬያችን መሃል በሚስጥራዊ ቤታችን ብዙ አናዎች የነበሩ ቢሆንና ልክን እያደረኩ እንዳለሁት በየጊዜው ወደ ክፍልህ የሚመጡብህ ቢሆኑ ኖሮ ምን ይውጥህ ነበር ስል ጠየኩት። ምን ብሎ መለሰልኝ መሰለሽ? ሁሉም እንዳንቺ ከሆኑ እንኳን ችግር የለውም። ወደ ክፍሉ በሄድኩ ቁጥር የሚያደርግልኝን አቀባበል ልነግርሽ አልችልም። ለዚህ ነው ወደሱ መሄዴን እንደምወደው እርግጠኛ የሆንኩት። ኦ ኪቲ፣ በተለይ የቅዳሜ ማታውን አመሻሻችንን ሳስበው፣ የተባባልነውን ሁሉ ቃል በቃል ሳስታውሰው፣ ምን ልበልሽ፣ ለመጀመሪያ ጊዜ ስለ ህይወቴ ምሬት ያልተሰማኝ ምሽት ነበር። መቼ ይህ ጊዜ አልፎ አንድ ለውጥ አይቼ እያልኩ ሳማርር የከረምኩት ሴትዮ ለመጀመሪያ ጊዜ ሁሉም ነገር አሁን ባለበት ሁኔታ በቀጠለ ብዬ የተመኘሁበት ምሽት ነበር ብልሽ ታምኛለሽ? አዎ ኪቲ፣ አዲስና ልዩ ዓለም ያየሁበት ምሽት ነበር። ያንቺው አና። ለማርጎት የጻፍኩላት መልስ ይህ ነበር። ውድ ማርጎት፣ እኔ በበኩሌ ዝም ብለን ከመጠበቅና የሚሆነውን ከማየት የተሻለ ማድረግ የምንችለው ነገር ያለ አይመስለኝም። እርግጠኛ ነኝ እኔና ፒተር አንድ ቁጥር ውሳኔ ላይ የምንደርስበት ጊዜ ሩቅ አይሆንም። ለመቀጠል ወይ ላለመቀጠል ማለት ነው።
የትኛው እንደሚሆን እኔ ራሴን በትክክል መገመት የምችልበት ደረጃ ላይ አይደለሁም ያለሁት። ግን በምንም ታምር ማድረጌ የማይቀር አንድ ነገር አለ። ምን አትይኝም? እኔና ፒተር አሁን በጀመርነው ሁኔታ ለመቀጠል ከወሰንን ያለውን ሁኔታ ግልጽ አደርግለታለሁ። ማለትም አንቺ በጣም እንደምትወጂውና አስፈላጊ ሆኖ በተገኘ ጊዜ ሁሉ ብትረጂው ደስ እንደሚልሽ እኔም እንደማልቃወም እነግረዋለሁ። ይቅርታ ማርጎት፣ ይህን መቀበል ላንቺ ምን ያህል ሊከብድሽ እንደሚችል ሳላውቅ ቀርቼ አይደለም። ግን ደግሞ ምን ታደርገዋለሽ? እኔም እኮ ወድጄ አይደለም። በዚህ ላይ ፒተር ስላንቺ ምን እንደሚያስብ አላውቅም። ጊዜው ደርሶ እስከምጠይቀው ማለት ነው። እርግጠኛ ነኝ መጥፎ አይሆንም ማርጎት፣ እንደውም በተቃራኒው ባይሆን። ስለ እውነት ነው ምልሽ ማርጎቴ፣ እኔና ፒተር እሱ ክፍልም እንሁን ጣሪያው ላይ እንሁን ብቻ የትም እንሁን የት አንቺ አብረሽን ብትሆኚ ፈጽሞ አትረብሺ ነው። በበኩሌ እንደውም በጣም ነው ደስ የሚለኝ። አይዞሽ የኔ ቆንጆ፣ ይሄ ክፉ ቀን እስከሚያልፍ ልክ እኔ እንደማደርገው ባለ በሌለ ሁሉ ተስፋሽን ጠብቀሽ ለማቆየት ትግል አድርጊ። ቀላል እንዳልሆነ አውቃለሁ፣ ግን ደግሞ ማን ያውቃል ማርኪ፣ ያንቺውም ጊዜ አንቺ ከምታስቢው ቀድሞ ይመጣ ይሆናል። ያንቺው አና። ሐሙስ መጋቢት 23 1944። ውድ ኪቲ፣ አሁን አነሰም በዛ በሚስጥራዊ ቤት ውስጥ ነገሮች ወደ ወትሮ ሁኔታቸው እየተመለሱ ነው። ይመስገን ነው። ታስሮ የነበሩት የምግብ ኩፖን የሚልኩልን ሰዎች ከእስር ቤት ወጥተው የቀድሞ እርዳታቸውን ቀጥለዋል። ትናንትና አንድ አውሮፕላን እዚህ በአቅራቢያችን ወድቆ ተከሰከሰ። አብራሪዎች ግን በጊዜ በፓራሹት ለመዝለል ችለው ነበር። የሚገርምሽ ነገር አውሮፕላኑ የተከሰከሰው ከአንድ ትምህርት ቤት ላይ ነበር። ግን ትረፉ ሲላቸው በሰዓቱ ተማሪዎች በግቢው አልነበሩም። እናም አደጋው መለስተኛ እሳት ከማስነሳትና ሁለት ሰዎችን ከመግደል ያለፈ ጥፋት አላደረሰም ማለት ይቻላል። የናዚ ወታደሮች በፓራሹት እየወረዱ የነበሩትን አብራሪዎች እዚያው ሰማይ ላይ ሳሉ ነበር ቅልጥ ባለ የተኩስ ናዳ ያጣደፏቸው የጀመሩት። ይህን እያዩ የነበሩ የአምስተርዳም ነዋሪዎች በናዚዎቹ እንዲህ ያለ አሳፋሪና የቡከን ድርጊት በቁጣ ሊፈነዱ ምንም አልቀራቸውም። የኛንም አታንሹ። የኛ ስልሽ ሴቶቹን ማለቴ ነው። እኔ፣ ማርጎት፣ ማማ፣ ወይዘሮ ፋንዳን እንዲህ የደመቀ የተኩስ ሩምታ በዚህ ቅርበት ሰምተን አናውቅም። እንዴት እንደተርበደበድን ምን ብዬ ልንገርሽ? ልባችን ደረታችንን ሰንጥቆ ሊወጣ ምን ቀርቶት ነበር መሰለሽ? በተረፈ አንቺስ እንዴት ነሽ ካልሽኝ፣ ያው እንደተለመደው ከእራት በኋላ ወደ ጣሪያዬ መውጣቴን ቀጥያለሁ። ከሱ ጋር ጎን ለጎን ተቀምጬ የምሽቱን ነፋሻማ ንጹህ አየር እንደ ልቤ እየሳብኩና ውጪውን በርቀት እየተመለከትኩ የቆጥ የባጡን መቆዘም ሱስ እየሆነብኝ መጥቷል። አቶ ፋንዳንና አቶ ዱሴል ወደ ፒተር ክፍል ስገባ ባዩኝ ቁጥር የሚለዋወጧቸውን ተራ የሽሙጥ ቃላት ብትሰሚ ለነሱ ታፍሪላቸዋለሽ። ትልቅ ሰው ማለት ምን ማለት እንደሆነ ትርጉሙ ይጠፋሻል። የፒተርን ክፍል የአና እልፍኝ የሚል ስም ሰጥተውታል። አረ እንዴት ነው ይሄ ነገር ይባባላሉ። የዛሬ ጎረምሶች ልጃገረዶቻቸውን የሚያስተናግዱት በየሻጉ በየጨለማው ሆነ እንዴ? ምን ነው ብርሃኑ ፈሩትሳ እያሉ ይሳሳቃሉ። ስቀው ሞተዋል ለዛ ቢሶች። ደግነቱ ፒተር እንዴት ኃይለኛ ልጅ ሆኗል መሰለሽ። እያንዳንዷን ሽሙጣቸውን ማመን በሚያዳግትሽ የባሰ ሽሙጥ ነው የሚመልስላቸውና ጭራቸውን የሚያስቆልፋቸው። ለነገሩ እነሱን አልኩሽ እንጂ ማማም ያውናት ስልሽ እንደነሱ ፍጥጥ ያለ ሽሙጥ ውስጥ ባትገባም እኔና ፒተር ብቻችንን ስንሆን ምን እንደምናወራ ብነግራት ደስታውን እንደማትችለው ከአጠቃላይ ሁኔታዋ ያስታውቅባታል። ደፍራ መጠየቁን ብቻ ነው ያልቻለችው። አትፍረጅባቸው አና ይለኛል ፒተር። እነኚህ ሰዎች እድሜያቸው ስላለፈባቸው ነው እንዲህ የሚሆኑት። በዚህ ላይ ትንኮሳቸውን ሁሉ ችላ ማለታችንም ያበሳጫቸዋል። አንዳንዴ ራሱ እየመጣ ወደ ክፍሉ ይወስደኛል። ግን ገብተን ገና ከመቀመጣችን ከየት መጣ ሳይባል ያ አይናፋርነቱ ይሰፍርበታል። ፊቱ መቅላት፣ ከንፈሩ መንቀጥቀጥ ይጀምራል። ላብላብ ይለዋል። ቃላቶቹን ከአፉ ማውጣት እምቢ ይለዋል። ስለ እውነት ነው የምልሽ ኪቲ፣ አይናፋር አድርጎ ስላልፈጠረኝ ፈጣሪዬን በጣም ነው የማመሰግነው። አይናፋር በጣም ደስ የማይል ስሜት የሚፈጥርብሽ ነገር ይመስለኛል። ግን ደግሞ የዚያኑ ያህል እኔም የራሴ የሆነ ክፍተት አለብኝ። አዎ ኪቲ፣ ያውም አሳር የሚያህል ክፍተት። ለምሳሌ እስከ ዛሬ ድረስ ቆንጆ ነሽ ብሎ ያለኝ ማንም የለም ማለት ይቻላል።
ስስቅ የሆነ የሚስብ ነገር እንዳለኝ ትምህርት ቤት እያለን ይነግረኝ ከነበረ አንድ ልጅ በስተቀር። ታዲያ ትላንትና ከፒተር ለመጀመሪያ ጊዜ ስለ ቁንጅና ውዳሴ ደረሰኝ እልሻለሁ። ከልቡ እንደነበረም እርግጠኛ ነኝ። ምናልባት ቢያዝናናሽ ምን እንደተባባልን እንደው በግርድፉ ልንገርሽ። አና እስኪ ሳቂ አለኝ አይኔን እያየ። ኦ አንተ ደግሞ ብዙ ጊዜ ነው እንድስቅለት የሚጠይቀኝ እና በመጠኑም ቢሆን ግራ የሚገባኝ ጥያቄ ነው። ምን አለበት አንዴ ብቻ በእናትሽ አለኝ። እንዴ ለምንድን ነው ሁሌ እንድስቅ የምትፈልገው? በቃ አሳሳቅሽን ስለምወደው፣ ስትስቂ ጉንጮችሽ ላይ የሚወጡት ስርጉዶችሽ ደስ ስለሚሉኝ። ግን እንዴት እያደረግሽ ነው የምታወጫቸው በፈጠረሽ አለኝ። ደሞ ነው ሆንኩ እንዴ የማወጣቸው? ሆነ ብዬ የማወጣቸው ነው እንደሚመስል? ታዲያ እንዴት ነው የሚወጡት አለኝ። አብሮኝ የተፈጠሩ ናቸው። ዲምፕል አታውቅም? እንዴት ነው የሚወጡት ይለኛል እንዴ? ይኸውልሻ አሁንም ወጡ። እውነቴን ነው የምልሽ በጣም ነው የሚያምሩት አለኝ። ከፈለክ ደግሞ የጉንጮቼ ብቻ እንዳይመስል እዚህ አገጬ መሃልም አንድ ዲምፕል አለኝ የምላችሁ ውበቶቼ እነዚህ ብቻ ናቸው አልኩት። እንደሱማ አትበይ፣ ተሳስተሻል። ምንም አልተሳሳትኩም። ቆንጆ እንዳልሆንኩ እንኳን በደንብ አውቃለሁ። ከዚህ በፊትም ቆንጆ አልነበርኩም፣ አሁንም አይደለሁም፣ ወደፊትም ልሆን አልችልም አልኩት። ጭራሽ አልስማማም። በበኩሌ ውብ ነሽ ባይ ነኝ። አይደለሁም አልኩህ አይደለሁም። እኔ ነሽ አልኩ እንዴ? ነሽ ካልኩሽ ነሽ፣ መቀበል ብቻ ነው ያለብሽ አለኝ። ከዛ እኔም በተራዬ ውዳሴውን በውዳሴ መለስኩለት። ስለ ቁንጅናው ብቻ ሳይሆን ስለ ሌሎች የምወድለት ነገሮችም ምንም ሳልደብቅ ተናዘዝኩለት። ድንገተኛ በሆነባቸው የኔና የፒተር ጓደኝነት የሚስጥራዊ ቤተሰቦች ከያቅጣጫው በየግላቸው የሚተኩሱትን አስተያየት ሁሉ እንሰማለን። ለነገሩ አንዳቸውም ፍሬ ያለው ነገር ስለማይናገሩ እኛም ነገሬም አንላቸው። አንድ ነገር ግን ይገርመኛል። የኔም ሆኖ የሱ ወላጆች የወጣትነት ጊዜያቸውን ጨርሶ አያስታውሱትም ማለት ነው። ለምንድን ነው የኔና የፒተር እንዲህ ብርቅ የሆነባቸው? እውነቴን እኮ ነው ኪቲ፣ በጣም ነው ግራ የገባናቸው። እኛ ስንቀልድ እነሱ ከምር ይወስዱታል። እኛ የምራችንን ቁም ነገር ስናወራ እነሱ ይስቁብናል። እንግዲህ አያምጣው ነው እንጂ ምን ይባላል ኪቲ፣ አያምጣው ብቻ ነው። ያንቺው አና። ማክሰኞ መጋቢት 28 1944። ውድ ኪቲ፣ ሰሞኑን በሚስጥራዊ ቤት ውስጥ የጦፉ የፖለቲካ ወሬ ነው። የእያንዳንዳቸውን አመለካከት ብነግርሽ ደስ ባለኝ፣ ግን ጥሎብኝ የፖለቲካ ወሬ አይጥመኝም። ምናልባት ፖለቲካ የምትወጂ ከሆነ ስለ ንፍገቴ ይቅርታ አድርጊልኝ። ይሁን እንጂ ዛሬ የማወራሽ ሌሎች ብዙ ነገሮች አሉ። ስለዚህ በቀጥታ ወደዚያው ልግባልሽ። አንደኛው እማማ ወደ ፒተር ክፍል መመላለሱን እየከለከለችኝ ነው ያለችው። ምክንያቱም ብጠይቃት የፒተር እናት ወይዘሮ ፋንዳን ማለት ነው ስለ ልጇ ቅናት እያደረባት ነው አለችኝ። ይታይሽ እንግዲህ ኪቲ። ሁለተኛው ደግሞ ፒተር ማርጎትን ባሰኛት ጊዜ ሁሉ ከኔና ከሱ ጋር መሆን እንደምትችል ከነገራት በኋላ ዛሬም ከፈለገች ወይ እሱ ክፍል ወይ ጣሪያው ላይ አብራን እንድታሳልፍ ጋበዛት። እንደው ለአፉ ያህል ይሁን ከልቡ ይሁን እርግጠኛ አይደለሁም። ሶስተኛው ደግሞ ቀጥ ብዬ ወደ አባባ ሄድኩልሽና የወይዘሮ ፋንዳን በልጇ መቅናት ሊያሳስበኝ የሚገባ ጉዳይ ነው ብሎ ያምን እንደሆነ ጠየቅኩት። እያደረኩት ባለውት ነገር እስካመንኩበት ድረስ ወይዘሮ ፋንዳን ቀናች አልቀናች የሷ እንጂ የኔ ችግር እንዳልሆነ ነገረኝ። በተረፈ እማማ እኔ ላይ መቆናጠሯን ቀጥላለች። እሷም የወይዘሮ ፋንዳን አይነት ቅናት ሳያድርባት አልቀረም። አባባ በእኔና በፒተር ግንኙነት ቅር የተሰኘ አይመስለኝም። እንዲያውም ያን ያህል መግባባት መቻላችንን የወደደ ይመስላል። ማርጎት፣ አዎ የማርጎት ትንሽ ለየት ይላል። ፒተርን እሷም ትወደዋለች፣ ግን ከኛ ጋር አሳልፊ ያልናትን ነገር የወደደችው አትመስልም። 2 መሆን ለጨዋታ 3 መሆን ለጫጫታ የሚባለው አይነት ሳይሰማት አይቀርም። እማማ ፒተር ከኔ ፍቅር እንደያዘው በጣም እርግጠኛ ናት። ምን ትለኛለች መሰለሽ? ምን ነው አና እንኳን ይቺ ሌላም አጣፋኝ። ልጁ እንዳፈቀረሽማ ልትክጂኝ እንዳትሞክሪ። ምን ነው እንዳፏ ባደረገልኝ። ሌላም የምትለው ነገር አላት። እንዲቹ እንዳፈጠጠብሽ አይደል እንዴ የሚውለው? አልፎ አልፎ ሲጠቅስሽም ያላየሁት እንዳይመስልሽ። እንግዲህ ምን ይባላል ኪቲ፣ በእርግጥ አባባሉ እውነት ነው። ቢሆንም ፒተር ዲምፕሎቼን እንዳይመለከትም ሆነ አልፎ አልፎ እንዳይጠቅሰኝ ማድረግ አልችልም። እችላለሁ?
በጣም አስቸጋሪ አጣብቂኝ ውስጥ ነው ያለሁት ኪቲ። እማማ እንደገና ተነስታብኛለች። ለነገሩ እኔም አልተኛውላትም። በመሃላችን እየተካሄደ ያለውን ድምፅ አልባ ጦርነት ላለማየት አይነት አባባ አይኖቹን ጨፍኗል። እማማም በሁኔታው እንዳዘነች አውቃለሁ፣ ምክንያቱም ከልቧ ስለምትወደኝ። እኔ ግን እንኳን ላዝን ፍንክች አላልኩኝ፣ ምክንያቱም የችግሩ መንስኤ ሊገባት ይገባል ብዬ ስለማስብ። ሌላው እንግዲህ ያው ፒተር ነው። ግን ሲያምርሽ ይቅርሽ ኬትዬ፣ ፒተርን እንኳን አሳልፌ ላማልሽ ሆነ ልወቅስልሽ አልፈልግም። ፒተር የተፈተገ የተሸከሸከ ነፍስ ልጅ ነው። እውነቴን ነው የምልሽ፣ በጣም አደንቀው ጀምሬያለሁ። በእኔና በሱ መሃል ሊፈጠር የሚችለው አንድ ውብ ነገር በቅርበት እየታየኝ መጥቷል። ብቻ ምን አለ እነኚህ ትልልቅ ሰዎች በማይመለከታቸው ጉዳይ ማነፍነፋቸውን ባቆሙልን። ደግነቱ እንደ እድል ሆኖ ስሜቴን የመደበቁን ጥበብ በሚገባ ተከኝበታለሁ። በልጁ ምን ያህል ናላዬ እየዞረ እንዳለ አንዴት እንኳን ምልክት እንዳያዩብኝ እያደረግኩ ያለው ጥረት ሙሉ በሙሉ የተሳካ ነው ልልሽ እችላለሁ። አሁን ችግሬ ምን መሰለሽ ኪቲ፣ ፒተር ራሱ ነው። መቼ ይሆን ይሄንን የተቆለፈ አንደበቱን አላቆ የሆነ ነገር የሚለኝ? መቼ ይሆን ልክ ፒተር ዌሰል በህልሜ እንዳደረገው ጉንጮቼን በጉንጮቼ የሚነካልኝ? እነዚህ ሰዎችስ መቼ ይሆን የኔና የልጁ ጉዳይ የሚገባቸው? ያለ አንዳች ንግግር እንዲሁ ብቻችንን ስንቀመጥ እንኳን ምን ያህል በደስታ እንደምንሰክር አያውቁ? እጅግ በጣም የሚገርሙ ጉዶች አይደሉም ኬትዬ? ሌላው ይቅርና እኔና ፒተር ይህን ያህል እንድንተሳሰብ ያደረገችን አንዳች ረቂቅ መለኮታዊ ምታት ስለመሆኑ እንኳን ምንም የሚያውቁት ነገር ያለ አይመስልም። አረ እንደው መቼ ይሆን እነኚህን ችግሮች ተወተን እንደ ፍጥርጥራችን የምንሆነው? ለነገሩ ችግሮችን እስከ መወጣት ያለው አስቸጋሪ ትግልም የራሱ የሆነ ጥሩ ነገር አለው። ምክንያቱም ማንኛውም ድል ይበልጥ አስደናቂና ያማረ የሚያደርገው የተከፈለበት መስዋዕትነት ነው። አዎ ኪትዬ፣ አያሆሆ ቅርብ ነው ድሌ፣ አያሆሆ ፒተር ነው ድሌ። በተረፈ አሁን እያንዳንዷ የፒተር እንቅስቃሴ ለእኔ ትርጉም እንዳላት ነው የማወራሽ። ወደ ኋላው ያቆላለፋቸውን እጆቹን ተንተርሶ አልጋው ላይ በጀርባው ጋለል ብሎና አይኖቹን ክድን ብለው ሳየው ሕፃን ልጅ ይመስለኛል። ከሞሺ ከድመቱ ጋር ሲጫወቱ ሳየው እውነተኛውን የፍቅር ጎተራ ይሆንብኛል። ከረጢት ሙሉ ድንች ወይ ደግሞ ሌላ ከባድ ነገር ሲሸከም ሳየው ጥንካሬው ይገርመኛል። አንዳንዴ ዙሪያችን በተኩስና በፍንዳታ ሲናወጥ እሱ እንደሌሎቻችን አለመርበትበቱን እንዲሁም ከታች የነ አቶ ክሌር ቢሮ በሌቦች በተደፈረ ቁጥር በዛ በሚያስፈራ ሌሊት ወርጄ ካላየው ማለቱን ሳስበው የቆራጥነቱንና የወኔውን ብዛት ለማመን ያዳግተኛል። ሌላውን ተይና አንዳንዴ ነፈስ ሲሆን ወይ ደግሞ የሆነ ጅላጅል ነገር ሲሰራ ወይ ሲያወራ እንኳን ልክ አፉን እንዳልፈታ ጨቅላ ነው አንጀቴን የሚበላኝ። ኦ ኪቲ፣ ፒተር እየነገሰብኝ ነው ማለት ይቻላል። ሌላው ደግሞ ምን መሰለሽ፣ ስለምንም ነገር እኔ ከማስረዳውና ከማስተምረው ጊዜ ይልቅ አንዲት እድል አግኝቶ ስለሆነ ነገር ሲያብራራልኝ እንዴት እንደምደሰት አትጠይቂኝ። በሁሉም ነገር የበላይ እሱ ቢሆንና እኔ ጠያቂ እሱ መላሽ ብንሆን ምንኛ ደስ ይለኝ ነበር። አዎ ኪትዬ፣ ምክንያቱን አትጠይቂኝ እንጂ ልክ እንደዛ ነው የሚሰማኝ። በሁሉም ነገር የበላይ ቢሆንልኝ ነው ደስ የሚለኝ። በተረፈ ስለ ሁለቱ ጭንቀታም እናቶች እኛን ምን የሚያስጨንቀን ነገር አለ? የነሱ ችግር የነሱ ነውና ራሳቸው ይወጡት። እኛን የሚያሳስበን የራሳችን ችግር ነው። ምን ነው ብቻ አፉን እንደምንም ባላቀቀልኝና የሚለኝን ብሎኝ ተንፈስ ባደረገኝ። ተቃጠልኩልሽ እኮ ኪትዬ። ያንቺው አና። ረቡዕ መጋቢት 29 1944። ውድ ኪቲ፣ ብሎክስታይን የተባለው ሚኒስተር በለንደን ራዲዮ የደች ቋንቋ ስለ ሁለተኛው የዓለም ጦርነት እያወራ ነበር እና በመሃሉ ምን አለ መሰለሽ፣ ጦርነቱ እንደተጠናቀቀ የመጀመሪያው ስራ መሆን ያለበት በጦርነቱ ወቅት የተጻፉ ዲያሮችንና ደብዳቤዎችን ከያሉበት እያፈላለጉ ማሰባሰብ ነው ብሎልሽ እርፍ። ምን እንደተሰማኝ ልነግርሽ የሚገባኝ አይመስለኝም። የኔን ተይና ቀሪዎችን የሚስጥራዊ ቤት ሰዎች ባየሽልኝ ወዲያውኑ ነበር ወደ ዳያሬ መሯሯጥ የጀመሩት። አይታይሽም ኪትዬ? የሚስጥራዊ የመደበቂያ ቤት
ሮማንስ ታትሞልኝ ሲወጣ ኡፍ አሁን አለኝ እኮ ነው ማወራሽ። ከምር ግን ጦርነቱ አልፎ ከ10 ዓመት በኋላ እኛ አይሁዶች ይሄን የተረገመ ጊዜ እንዴት እንዳሳለፍ ነው፣ እንዴት እየኖርን ምን እየበላን ስለምን ነገሮችን እናወራ እንደነበር ወዘተ ለዓለም ሕዝብ ብናወራ ምን እንደሚጠብቀን መገመት ትችያለሽ። እውነቴን ነው የምልሽ፣ በአንዲት ነፍሴ ይወራረዳሉ። አንድም ሰው አያምነንም። ከምናወራው ሩቡን እንኳን ሊያምነን የሚችል አንድ ሰው አናገኝም። የሌላውን ተይውና ይህን ሁሉ ነገር ስነግርሽ የከረምሽው አንቺ እንኳን እዚህ ቦታ ካሳለፍነው ህይወት በጣም ጥቂቱን ክፍል ብቻ ነው የምታውቂው። አምስተርዳም ላይ በየጊዜው በሚደረገው እያንዳንዱ የአውሮፕላን ድብደባ እንዴት የምንገባበት ጉድጓድ እንደሚጣፋን። ለምሳሌ ባለፈው እሁድ 350 የሚሆኑ የእንግሊዝ የጦር አውሮፕላኖች ከ5000 ኩንታል በላይ ቦምቦች አድማይ ላይ ሲያዘንቡ እንዴት እያንዳንዱ ህንፃ ነፋስ ላይ እንደተወጠረ ሸራ ይርገበገብ እንደነበር። ደሞስ ማን ያውቃል? ይህን ጊዜ አካባቢው በወረርሽኝ ማታውጦ ይሆናል። ስለነዚህ ነገሮች ሁሉ ምንም አታውቂም ኪቲ። አልነገርኩሽማ። ምክንያቱም ስለ ሁሉም ነገር በዝርዝር ልንገርሽ ካልኩ ቀንና ሌሊት መቸክቸክ ሊኖርብኝ ነው። በጦርነቱ ምክንያት በሁሉም ነገር ላይ እየተፈጠረ ያለው እጥረት እየተባባሰ ከመምጣቱ የተነሳ ለምግብ ነክ ሸቀጣሸቀጦችም ሆነ ለሌሎች ነገሮች ህዝቡ ተሰልፎ ነው የሚውለው። ዶክተሮች እንደቀድሞ በየቤቱ እየዞሩ ለበሽተኞቻቸው የህክምና አገልግሎት መስጠት አልቻሉም። ምክንያቱም መኪናቸውን አቁመው ገና ዘወር ከማለታቸው መኪናቸው ይሰረቃል። ቤት ሰብሮ ዘረፋና ልዩ የሌብነት አይነት ለማመን በሚያዳግት ደረጃ ተስፋፍቷል። ምንድነው ሆላንዶችን እንዲህ በድንገት ከትንሽ እስከ ትልቅ የለየላቸው ሌቦች እንዲሆኑ ያደረጋቸው ብለሽ እስከምትገረሚ ድረስ የ8 እና የ9 ዓመት ህፃናት ሳይቀሩ የሰው ቤት ሰብረው እየገቡ ያገኙትን ሁሉ ይሰርቃሉ። ለ5 ደቂቃ እንኳን ቤቱን ያለ ጠባቂ ትቶ ንቅንቅ ለማለት የሚደፍር ማንም የለም። ሄድሽ ማለት እቃዎችሽም ሄዱልሽ ማለት ነው። ሁልጊዜ በየጋዜጣው የማታጭው ማስጠንቀቂያ ቢኖር ሰዎች የጠፋባቸውን ንብረቶች ለማስመለስ እንከፍላለን ስለሚሉት ወሮታ ነው። የተለያዩ እቃዎች፣ ታይፕራይተሮች፣ የፐርሺያ ምንጣፎች፣ የኤሌክትሪክ ሰዓቶች፣ ቫዮሊኖች፣ ጌጣጌጦች፣ አልባሳት በየአውራ ጎዳናዎቹ በተለያዩ ማማዎች ላይ የነበሩት የከተማው የኤሌክትሪክ ሰዓቶች ሁሉ ተነቃቅለው ተወስደዋል። የህዝብ ቴሌፎኖች በውስጣቸው ስለሚገኙ ጥቂት ሳንቲሞች ሲባል ተነቃቅለው ተሰባብረው ተጥለዋል። ለነገሩ በህዝቡ መፍረድ አትችይም። የችግሩ ግዝፈት ሞራልን ጠብቆ ለመቆየት የሚያስችል አይደለም። ለሳምንት ተብሎ የሚሰጥሽ ራሽን ከ2 ቀን በላይ አወላዳሽም። የህብረ ብሔሩ ጦርነት ወረራ የሚጀምርበት ጊዜም ገና ሩቅ ይመስላል። እናም የሀገሪቱ ወንዶች በናዚዎች አስገዳጅነት ለጉልበት ስራ ወደ ጀርመን እየተጫኑ ነው። በከተማው ከቀሩት አብዛኛዎቹ ህፃናትና ሴቶች ናቸው። በተረፈ ወንዶች ከሆኑ ወይ በሽተኞች ወይ ደግሞ በምግብ እጥረት የመነመኑ ናቸው። ሁላቸውም በተዘነጣጠሉ ልብሶችና ባለቁ ጫማዎች ነው ወዲያ ወዲህ የሚሉት። አዲስ ጫማ መግዛት ይቅርና አሮጌውን ማሳደስ እንኳን በጣም ከባድ ነው። በዚህ ላይ ማንም ጫማ ሰፊ የሚታደስ ጫማ ብትወስጂለት አይቀበልሽም። ቢቀበልሽ እንኳን ቢያንስ 4 እና 5 ወር በሚያስጠብቅሽ ቀጠሮ ነው። ያን ያህል ጊዜ ከጫማ ሰፊ ቤት የቆየ አሮጌ ጫማ ደግሞ ከመገኘቱ ይልቅ የመጥፋቱ እድል ያመዝናል። ብቻ ስንቱን ልንገርሽ ኪቲ፣ ተዘርዝሮ የሚያልቅ ነገር አይደለም። ደግነቱ ከጠቅላላው የሆላንድ ህዝብ ውስጥ በጣም ጥቂት ክፍል ብቻ ነው ለወቀሳ የሚያበቃ ጥፋት ውስጥ የሚገኘው። ይኸውም ቢሆን እንደ ሜፔና አቶ ክሌር ባሉ እጅግ ታላላቅ ሆላንዳውያን እያደረጉ ባሉት የማይታመን መስዋዕትነት የሚካካስ ነው። ያንቺው አና። አርብ መጋቢት 31 1944። ውድ ኪቲ፣ ቅዝቃዜው አሁንም አጥንት የሚሰብር ነው። ከህዝቡ አብዛኛው ክፍል ግን ከሰል ብሎ ነገር ለአይኑ እንኳን ከራቀው 1 ወር ገደማ ሆኖታል። አስቢው እንግዲህ። የሆነው ሆኖ የህብረ ብሔሩ ጦር አካል የሆነው የራሽያው ግንባር እያደረገ ያለው ግስጋሴ የህዝቡን አጠቃላይ ስሜት እንደገና በተስፋ እየሞላው ነው። በእርግጥም ከዚህ በላይ የሚያስደስት ምን አለ? ፖለቲካ እምብዛም እንደማይጥመኝና ብዙም ስለ ፖለቲካ ነክ ጉዳዮች እንደማላወራልሽ ታውቂያለሽ። ግን ቢያንስ የራሽያው ጦርነት የት እንደደረሰ ልነግርሽ ይገባኛል።
የራሽያው ጦር በተለያየ አቅጣጫ እያደረገ ባለው ግስጋሴ አሁን ከፊሉ በፖላንድ ጠረፍ ላይ ይገኛል። ከፊሉ ደግሞ ሩማንያ አካባቢ ከሚገኘው ፕሩት ከሚባል ስፍራ ደርሷል። ኦዴሳ ለመድረስ ብዙም አይቀረውም። እዚህ የሚስጥራዊ ቤተሰቦች በየምሽቱ የስታሊንን ተጨማሪ ኦፊሴላዊ መግለጫ ለመስማት አሰፍስፈው ነው የሚጠብቁት። ሞስኮ ከተማ ውስጥ የራሽያውን ጦር ተከታታይ ድል ለማብሰር በየቀኑ የሚተኮሰው የመድፍ ማት ከተማዋን እያናወጣት ነው ይባላል። ዋናው ጦርነት እየተቃረበ መምጣቱ ይህን ያህል አስደሳች ነገር እንደሆነ ማስመሰሉን ወደውት ይሁን ደስታውን ለመግለጽ ከዚህ የተሻለ ሌላ መንገድ አጥተው ይሁን በበኩሌ ሊገባኝ አልቻለም። በሌላ በኩል ደግሞ ሃንጋሪ ሙሉ በሙሉ በጀርመኖች እጅ ከወደቀች ሰነበተች። የሸሸው ሸሽቶ ቢያንስ 1 ሚሊዮን የሆኑ አይሁዶች ሃንጋሪ ውስጥ ነበሩ። ስለዚህ ይሄኔ እነሱም በናዚዎች የጥፋት ፕሮግራም አመድ ሆነዋል። እኔና ፒተርን በተመለከተ በቤታችን ውስጥ ያለማቋረጥ ይካሄድ የነበረው አሉሽ ባሉሽ ለጊዜው ጋብ ብሎልናል። እናም መቀራረባችንን ለማጠናከር የተሻለ እድል አግኝተናል። አብዛኛውን ጊዜ አብረን ነው የምናሳልፈው። የማናወራው ነገር የማንወያይበት አይነት ርዕስ የለም ልልሽ እችላለሁ። ከሁሉ በላይ ደስ የሚለው ነገር ደግሞ ምን መሰለሽ ኪትዬ፣ ከዚህ በፊት ከሌሎች ጎረምሶች ጋር ብቻዬን ሲሆን አንዳች መዘዝ ሊያመጣ ይችላል ብዬ በማስበው ርዕስ ላይ ሁሉ ከአፌ ለሚወጡት ቃላት የማደርገውን አይነት ጥንቃቄ ከፒተር ጋር ሲሆን አላደርግም። ስለምንም አይነት ነገር በነፃነት ነው የማወራው፣ እሱም እንደዛው። ለምሳሌ በቀደም ለታ ስለ ደም እያወራን ነበር። ማለትም ስለ ደም አይነቶች፣ ስለ ደም ዝውውር ወዘተ። ታዲያ በዚያው ስለምን ማውራት እንደጀመርን ታውቂያለሽ? አታምኚኝም። ስለ ወር አበባ። ፒተር በእኛ በሴቶች ተፈጥሮ እንዴት እንደተደነቀ አትጠይቂኝ። እጅግ ሲበዛ የሚገርም ጥንካሬ ነው ያላችሁ ነበር ያለኝ። ግን ምኑ ይሆን ይህን ያህል የገረመው? ለማንኛውም ኪትዬ የዚህ ቦታ ህይወቴ የተሻለ ሆኗል ልልሽ እችላለሁ። በጣም የተሻለ ሆኖልኛል። እንደፈራሁት እግዚአብሔር አውላላ ሜዳ ላይ ብቻዬን አልጣለኝም። ወደፊትም ብቻዬን እንደማይጥለኝ እርግጠኛ ነኝ። ያንቺው አና። ቅዳሜ ሚያዝያ 1 1944። ውድ ኪቲ፣ አሁንም ምንም ለውጥ የለም። በጣም እየተቸገርኩ ነው። ምን ማለት ፈልጌ እንደሆነ መገመት ትችያለሽ ብዬ አምናለሁ። አትችይም? ለመጀመሪያ ጊዜ የምሳምበት ቀን አልደርስልሽ ብሎኛል። ከንፈሬና ከንፈሩ የሚገናኙበት ቀን 1000 ዓመት የጠበቅኩት ያህል ነው ድካም እየተሰማኝ ያለው። ከዚህ በኋላ ትዕግስቴ ከማለቁ በፊት ምን ያህል ተጨማሪ ጊዜያት መጠበቅ እንደምችል አላውቅም። ድንገት እንዳልፈነዳ ስጋት አለኝ። ይህን ያህል ጊዜ አብረን ስናሳልፍ፣ ያን ሁሉ ውይይት ስናደርግ፣ ለቤቱ ሰው ቀርቶ ለጣራው ግድግዳው እስኪያስታውቅብኝ ድረስ እኔ ለሱ እንዲህ ስሆን ምን እየተካሄደ መስሎታል? አሁንም እኔን እንደ ሴት ጓደኛው ማየት አልጀመረም ማለት ነው? አሁንም ያው እንደ እህቱ ወይ ደግሞ እንደ ቆሎ ጓደኛው ነው የሚቆጥረኝ ማለት ነው? እኔ ለሱ ከዚህ ያለፈ ትርጉም የለኝም። በየጊዜው እየተገናኙ ማውራት መለያየት፣ ማውራት መለያየት፣ ማውራት መለያየት፣ በቃ ይኸው ነው። ከዚህ ያለፈ የሚመጣ ነገር የለም ማለት ነው። መንፈሴ ምን ያህል ጠንካራ እንደሆነ አውቃለሁ ኪቲ። ይህን አንቺም በደንብ ታውቂያለሽ። አብዛኛዎቹን ሸክሞችን ያለማንም ረዳትነት ብቻዬን ችዬ መሸከም እችላለሁ። የትኛዎቹንም ችግሮችን ለማንም አካፍዬ አላውቅም። እናቴ ላይ እንኳን የሙጥኝ የተንጠላጠልኩበት ጊዜ ያለ አይመስለኝም። ምንም ይሁን ምን የራሴን ጣጣ ራሴ ስወጣ የኖርኩ ልጅ ነኝ። አሁን ግን ምን እንደነካኝ አላውቅም። የሱን እርዳታ ክፉኛ እየተመኘው ነው ያለሁት። እውነቴን ነው ኪትዬ። ይሄኛው ችግሬስ ካለሱ እርዳታ ልወጣው የምችለው አይነት አይመስለኝም። እናም ይህን በሐሳብና በናፍቆት ያበጠ አናቴን አንድ አፍታ ትከሻው ላይ ደገፍ አድርጌ ጨርሶ ሊሰባብረኝ ሊያደቀኝ ያለውን ሸክሜን ባጋራው እንዴት ደስ ባለኝ። ሌላው መርሳት ያቃተኝ ቀን ከሌት እየበጠበጠኝ ያለ ነገር ደግሞ ምን መሰለሽ? ያ ፒተር ዌሰልን ያየውበት ህልሜ ፈጽሞ ከአይምሮዬ ሊወጣልኝ አልቻለም። አዎ ኪትዬ፣ ያ ህልም እንደማንኛውም ቅዠት የማይጨበት ቢሆንም በጣም ደስ የሚል ለመጀመሪያ ጊዜ አዲስ የተፈጥሮ ሚስጥር የገለጸልኝና በውግ እንዳለ እልም ያለብኝ አጭር ዓለም ነበር። ግን ታዲያ ፒተር ፋንዳንም እዚሁ አጠገቤ እያለ ያው የቅዠት ያህል ነው አልጨበጥ እያለኝና እያሳቀቀኛል። አይገርምሽም? እንዴት ነው እሱ ሲበልጥ ሊቀርበኝ ሊነካኝ የማይጓጓው? እውነት አይናፋርነቱ ብቻ የዚህን ያህል ተጭኖት ነው ፍቅሩን በተገቢው መንገድ ለመግለጽ ይህን ያህል ጊዜ እየፈጀ ያለው?
ወይስ ምናልባት እኔ ያላወቅኩለት የተለየ ችግር ይኖርበት ይሆን? ለምንስ ነው ብዙ ጊዜ አብረን እንድንሆን እኔ ላይ የሚታየውን ድፍረት፣ ፍላጎት እሱ ላይ የማይታየው? ምናልባት ስሜቴን ላለመጉዳት ያህል ብቻ ይሆን እንዴ እየተቸገረልኝ ያለው? ኦ ፒተር፣ ምን ነው ይሄን የተለጎመ አንደበትህን እንደምታደርግ አድርገህ ብታላቅቅና ብትገላግለኝ። ለማንኛውም ኪትዬ ያለኝ አማራጭ አንድ ብቻ ነው። በባዶ ሜዳ ብቻዬን ማማረኔና መነጫነጩን ትቼ በትዕግስት መጠባበቅ። ምሬትና ንጭንጭ ለማን እንደበጀ ለእኔስ ይበጀኛል። ይልቅስ ጥርሴን ንክስ አድርጌ ያቺ የምመኛት ቀን እስከምትመጣ ሁሉንም ነገር እስካሁን በነበረበት ሁኔታ መቀጠሉ ነው የሚያዋጣኝ። ደግሞም ይውል ያድር ይሆናል እንጂ እሱም እንደኔ የሚሆንበት ቀን መምጣቱ እንደማይቀር እርግጠኛ ነኝ። ትቼ የማልተው ነገር ነውና እስከ መጨረሻው ጠብቀዋለሁ። ያንቺው አና። ሰኞ ሚያዝያ 3 1944። ውድ ኪቲ፣ ዛሬ ከወትሮ ለየት ያለ ወሬ ልነግርሽ ነው። የዚህ ቦታ አመጋገባችን በአጠቃላይ ምን እንደሚመስል። ብዙ ጊዜ ስለ ምግብ የማወራልሽ እምብዛም አስፈላጊ መስሎ ስለማይታየኝ ነው። አሁን ግን ከምንም በላይ አስፈላጊና በጣም አስቸጋሪ እየሆነ የመጣው እሱ ጉዳይ ስለሆነ ቢያንስ ለዛሬ ዘርዘር አድርጌ ልንገርሽ። የምግብ ጥያቄ ለርዕስነት የሚበቃውን ያህል የጎላ ችግር እየሆነ የመጣው እዚህ በምስጢራዊ ቤት ውስጥ ብቻ እንዳይመስልሽ፣ በመላው ሆላንድ፣ በመላው አውሮፓና ከዛም ባሻገር ነው። እዚህ ቦታ እስካሁን ባሳለፍናቸው 21 ወራት ውስጥ ያሳለፍኩት የምግብ ውህደት የለም ልልሽ እችላለሁ። ምን ለማለት ፈልጌ እንደሆነ በጥቂት ደቂቃዎች ውስጥ ግልጽ ይሆንልሻል። የምግብ ውህደት ስል ለተወሰነ ቀናት ምናልባትም ሳምንታት ከአንድ የተወሰነ የምግብ አይነት ውጪ ምንም አይነት ሌላ ምግብ በመሃል ጣልቃ ሳናስገባ ስንመገብ የምንቆይበት ጊዜ ማለት ነው። ለምሳሌ አንድ ሰሞን ለረጅም ጊዜ ከድንች ውጪ ሌላ አይነት ምግብ ለዓይናችን እንኳን ርቆን ነበር። ነጋ ድንች፣ ጠባ ድንች፣ ቁርስ ድንች፣ ምሳ ድንች፣ እራት ድንች፣ ድንች ጥብስ፣ ድንች ቅቅል፣ የድንች ሾርባ፣ የድንች ገንፎ፣ የድንች ቂጣ፣ የድንች ሰላጣ፣ ወሬሽ ድንች፣ ስራሽ ድንች፣ ምግብሽ ድንች፣ ድንች ድንች ድንች። ቀሪው እድሜሽን በሙሉ የድንች ዘር ባያሳየሽ እስከምትመኝ ድረስ። አንድ ሰሞን ደግሞ ተረኛው ቦለቄ ይሆናል። ጠዋት ማታ ከቦለቄ ሌላ የእህል ዘር ማየት አትችይም። እሽግ ቦለቄ፣ ብትን ቦለቄ፣ እሸት ቦለቄ፣ ደረቅ ቦለቄ፣ ነጭ ቦለቄ፣ ቀይ ቦለቄ፣ ጥቁር ቦለቄ፣ ጅንጉርጉር ቦለቄ፣ ደቃቃ ቦለቄ፣ አንኳር ቦለቄ፣ ክብ ቦለቄ፣ ጠፍጣፋ ቦለቄ፣ ቦለቄ ቦለቄ ቦለቄ። ከዚያ ደግሞ ባቄላ ባቄላ ባቄላ፣ ከዛ አተር አተር፣ ከዛ ስፒናች፣ ከዛ ኪያር፣ ከዛ ቀይ ስር፣ ስዊድስ፣ ኤንዳይቭ፣ ሶርክሮት ወዘተ። ለምሳሌ ሁል ቀን ምሳና ራትሽን የሶርክሮት ማአት ስታሻምጂ መሰንበት እንዴት የሚያንገሸግሽ ነገር መሰለሽ። ከራብሽ ግን ምን ታደርገዋለሽ ኪትዬ? ከሞት መሰንበት ካልሽ ታደርገዋለሽ። አዎ ከ2 ዓመት በፊት ሚሊዮነር የነበርሽ ብትሆኝ እንኳን አሁን የግድሽን ታደርገዋለሽ። ታዲያ የዚህ ሰሞኑን ለየት የሚያደርገው ምን መሰለሽ? መላውን አምስተርዳም በአንድ እግርሽ እየዞርሽ ብታስሺ ያልተበላሸ ወይ የመቢያ ጊዜው ያላለፈበት ምንም አይነት የምግብ ዘር አታገኝም። ይህ የኛ ብቻ ሳይሆን የውጭውም ሰው ችግር ሆኗል። እናም የሰሞኑ ምሳ እራታችን ምን ምን እንደሆነ ዘርዘር አድርጌ እንድነግርሽ ከፈለግሽ የወየበ ቦለቄ በተለያየ መልኩ፣ የነቀዘ ባቄላ በተለያየ መልኩ፣ በሞቀ ቲማቲም የተሰራ የአተር ሾርባ፣ ቆዳው ከተሸበሸበና ጫን ጫን ስትዩ እንደ ኩላሊት ከሚዋልል ድንች የተሰራ ሾርባ፣ ገንፎ፣ ቂጣ፣ ሰላጣ፣ የተወለገ ካሮት፣ እንደ ጨርቅ የተዝለፈለፈ ጎመን ወዘተ። ብቻ ባጭሩ ኪቲ ከጨው በቀር ያልተበላሸ ነገር ማግኘት የማይቻልበት ጊዜ ነው ብልሽ ያጋነንኩት አይመስለኝም። በነገራችን ላይ የሚቀጥለውን ሳምንት በከፍተኛ ጉጉት ነው እየጠበቅን ያለ ነው። ለምን አትይኝም? ለምንማ እነ ሜፔ እንደምንም አፈላልጎ ያገኙልንን ንጹህ የጉበት ቋሊማ፣ ሞርቶዴላ፣ ቀኑ ያላለፈበት ጃም እንዲሁም የታሸገ ዳቦ ቶስት እንደሚያመጡልን ቃል ስለገቡልን ነው። በተረፈ ይመስገን ነው እስካሁን በህይወት አለን። አዎ ኪቲ፣ ዋናው ነገር አድሮ መገኘት ነው። ሌላው ሁሉ ትርፍ ነውና እርሹ። ያንቺው አና።
ማክሰኞ ሚያዝያ 4 1944። ውድ ኪቲ፣ እዚህ ቦታ ከመጣሁበት ጊዜ አንስቶ ትምህርቴን ላለመርሳትም ሆነ በአጠቃላይ ዕውቀቴን በተለያየ አቅጣጫ ለማሳደግ ስል ብዙ እንደማጠና፣ ብዙ እንደምጽፍና ብዙ እንደማነብ ታውቂያለሽ። አሁን ግን አንድ እንግዳ ሐሳብ በእጅጉ እየረበሸኝ ነው። ይህ ሁሉ ድካሜ ለምን ነው የሚል የተስፋ መቁረጥ አይነት ስሜት ሲመላለስብኝ ይኸው ቀናት አለፉ። ምክንያቱም ከዚህ ቦታ ወጥተን የቀድሞ ህይወታችንን በነፃነት ለመቀጠል ያስችለናል ብለን ተስፋችን የጣልንበትና ከዛሬ ነገ እያልን በጉጉት የምንጠብቀው የህብረ ብሔር ጦር በጀርመኖች ላይ ወረራውን የሚከፍትበት ጊዜ ጭራሹኑ እንደ ፍርድ ቀን እየራቀ፣ ቀድሞ ነገር እውን ለመሆን የመቻሉ ነገር ይበልጥ አጠራጣሪ እየሆነ፣ እንዲያውም አጋነንሹ አትበይኝና የጥንት ዘመን የልጆች ተረት እየመሰለ ጨለማ እንጂ የብርሃኑ ጭላንጭል እንኳን እንዳይታየኝ እያደረገኝ ነው። በዚህ አይነት ስሜት ውስጥ ሆነሽ ለነገዬ የምትዩ ነገር መስራት እንዴት አስቸጋሪ መሰለሽ። እውነቱን ንገሪኝ ካልሽኝ ኬቲ፣ ይህ ወረራ በቶሎ ተጀምሮ ጦርነቱ እስከ መስከረም ካልተጠናቀቀ ከዚህ በኋላ ነፃ ብንወጣ እንኳን ትምህርቴ ለመቀጠል አልፈልግም። ይታይሽ እስኪ ከጓደኞቼ በ2 ዓመት ወደ ኋላ ቀርቼ እደርስባቸዋለሁ አልል ነገር ቆሞ እንደማይጠብቁኝ ታውቂያለሽ። አደራውን ይሄ ጦርነት ከመስከረም እንዳያልፍ። በተረፈ የዕለቱን ክፍተቶቼን ሁሉ እየሞላልኝ ያለው አዎ በትክክል ገምተሻል ኪቲ፣ ፒተር ነው። ሁሉም ነገር ጅጅ ብለውኝና ከሰው በታች ሆኜ እስካልኩበት እስካለፈው ቅዳሜ ድረስ የቀን ሐሳቤም ሆነ የሌሊት ህልሜ ፒተር ብቻ ነበር። ቅዳሜ ዕለት ግን ከየት መጣ ሳልለው ምን ጉዳይ እንደሰፈረብኝ እኔ እንጃ እንዲቹ በሆነ ባልሆነው ሆድ ሲብሰኝና መፈጠሬን ስረግም ነበር ያልኩትና ያመሻሁት። የሚገርም እኮ ነው ኪቲ። ለምን ይሆን አንዳንድ ቀን ምንም የተለየ ነገር ሳይፈጠር እንዲሁ ከምድር ተነስተሽ በትንሽ በትልቁ ሆድ የሚብስሽ? አሁን ለምሳሌ ያን ዕለት ማለትም ቅዳሜ ፒተር አብሮኝ መሆኑን እንኳን እንደ ወትሮ ዘና ሊያደርገኝ አልቻለም ነበር። ፒተር ልክ እንደ ማንኛውም ጊዜ ነበር እያዋራኝ እያጫወተኝ የነበረው። እኔ ግን በየደቂቃው የአይኖቼን ግድብ ጥሶ ሊፈስ ሲፈታተነኝ የነበረውን እንባይን ለማቀብ ስታገል እምብዛም አላዳምጠውም ነበር። ይልቅ ከዛ በኋላ ከአቶ ፋንዳን ጋር በሎሚ ፓንች በተነሳ ቀልድ ጥቂት ተሳሳቅን። ቀኑን ሙሉ ለመጀመሪያ ጊዜ የደስተኝነት ስሜት ታየብኝ። ወዲያው ግን ገና ብቻዬን ከመሆኔ እንደገና ድብት ታለኝና እስኪወጣልኝ ማልቀስ እንዳለብኝ ታወቀኝ። እናም በሌሊት ልብሴ እንደተጆቦንኩ ከመኝታዬ ሸርተት ብዬ ወደ ወለሉ ወረድኩና መጀመሪያ ረጅሙን የመኝታ ሰዓት ጸሎቴን በተገቢው ጥሞና ደረስኩ። ከዛ ጉልበቶቼን አጥፌ እጆቼን በእግሮቼ ዙሪያ አቆላልፌና ፊቴን ጉልበቶቼ መሃል ወሽቄ ሌጣው ወለል ላይ እንደተቀመጥኩ እየየን ማስለካት ጀመርኩ። አቀማመጤን ብታዩ ልክ ማህፀን ውስጥ እንዳለ ሽል ጥቅልል ብዬ ነበር። በስተመጨረሻ አንድ ጊዜ ደህና አድርጌ በመንሰቅሰቅ ሳሳርገው አንዳች ነገር ከላይ ላይ የወረደልኝ አይነት ቅልል አለኝ። ድንገት አንዳቸው በሆነ ምክንያት ወደ ክፍሉ ከገቡ እንዳያዩብኝ ብዬ እንባዬን ቶሎ አደራረኩኝ። ከዛ በዝግተኛ ድምፅ ለራሴ የማበረታቻ ቃላት መናገር ጀመርኩ። አይዞሽ አና፣ ያልፋል፣ ሁሉም ያልፋል፣ አይዞሽ። አመቺ ባልነበረው አቀማመጤ ላይ ድካም ተጨመረበት መሰለኝ። ሳላስበው ወደ ጎን ፍንግል አልኩና ከመኝታዬ የጎን ጠርዝ ጋር ተጋጨው። ይሄኔ እንደምንም ታግዬ ቀና በማለት እንደገና መኝታዬ ውስጥ ገብቼ ጋደም አልኩኝ። የከተማው ሰዓት 4 ሰዓት ተኩል ደወለ። እንቅልፍም እንደፈራሁት ብዙም ደጅ ሳያስጠናኝ ተቀበለኝ። ያ አስቀያሚ ቅዳሜ አለፈ እና ኪትዬ አሁን በአጠቃላይ አነጋገር ኦኬ ነኝ ልልሽ እችላለሁ። መንፈሴም ወደ ወትሮ ጥንካሬ ተመልሶልኛል። ስለዚህ የጀመርኩትን ሁሉ በትጋት መቀጠል አለብኝ። ዕውቀቴን የበለጠ ለማሳደግ ተራና መደዴ ሰው ሆኜ ላለመቅረት ጋዜጠኛ የመሆን ምኞቴን እውን ለማድረግ እጅግ ለሁሉም የሚቻለኝን ያህል መጣር አለብኝ። አዎ ኪቲ፣ ከምንም በላይ የምፈልገው ጋዜጠኛ መሆን ነው። የሥነ ጽሑፍ ችሎታ እንዳለኝ ያውቃለሁ። ከጻፍኳቸው ልቦለዶች ቢያንስ ጥቂቶቹ ጥሩ ሊባሉ የሚችሉ ናቸው። ዲያሪ ላይ ስለ ሚስጥራዊ ቤት አጠቃላይ ገጽታ የገለጽኩበት መንገድም ስነ ጽሑፋዊ ውበቱ የማይጠያይቅ እንደሆነ ነው የሚሰማኝ። ያም ሆኖ እውነተኛና ዘላቂ የሥነ ጽሑፍ ተሰጥኦ ይኑረኝ አይኑረኝ ግን ገና ወደፊት የሚታይ ጉዳይ ነው። እስከዛሬ ከጻፍኳቸው ሁሉ የሔዋን ህልም የተሰኘው ተረት መሰል ልቦለዴን ያህል የወደድኩት የለም። በጣም የሚገርምሽ ነገር ደግሞ ታሪኩ ከየት እንደሚመጣልኝ ለኔ ለራሴ እንቆቅልሽ ነው የሆነብኝ። ምክንያቱም ጨርሶ ስላልነበርኩበት ጊዜና ቦታ የሚተርክ ጽሑፍ ነው።
ከዚህ ሌላ የኬዲ ህይወት የተሰኘው ልቦለድም በጣም ደስ የሚሉ ነገሮች አሉበት። በአጠቃላይ ሲታይ ግን ወጥነት የሚጎድለው ደካማ ስራ እንደሆነ ነው ማምነው። በነገራችን ላይ ኪቲ ለገዛ ስራዎቼ ሀያሲዋ ራሴው ነኝ። እንዴት አድርጌ እንደማብጠለጥላቸው አትጠይቂኝ። ማንኛውንም ስራዬን አንዴ ብቻ በማንበብ ጥሩ አድርጌ መጻፌንና ለመጻፌን በደንብ ነው ማውቀው። የገዛ ጽሁፍን መገምገም እንዴት ደስ የሚል ስሜት እንደሚሰጥ የማይጽፍ ሰው በትክክል የሚያውቀው አይመስለኝም። ድሮ ስዕል ትንሽ እንኳን ባለመቻሌ በጣም አዝንና ቆጭ ነበር። አሁን ግን ቢያንስ መጻፍ እንደምችል ማወቄ የሚሰጠኝ ደስታ በቃላት ልገልጽልሽ አልችልም። ታዲያ ይሄ ያለኝ የምለው የሥነ ጽሁፍ ተሰጥኦ እኔ እንደማስበው ተቀባይነት ያላቸው መጽሐፍትን ወይ ደግሞ የጋዜጣ አርቲክሎችን ለመጻፍ የሚያበቃኝ ሆኖ ባይገኝ እንኳን ግድ የሚሰጠኝ እንዳይመስልሽ። የቀረው ቢቀር ለኔው ለራሴ መጻፍ ማን አባቱ ይከለክለኛል? በእያንዳንዷ ዕለት ብቃቴን በአንድ ደረጃ እያሳደግኩ መቀጠል ነው የምፈልገው። የማማ የወይዘሮ ፋንዳን እንዲሁም የአብዛኛዎቹ የዓለማችን ሴቶች አይነት ህይወት ኖሬ ማለፍ አልፈልግም። ይታይሽ እስቲ እንዲቹ ጓሮ ለጓሮና ጓዳ ለጓዳ እየዳከርሽ ኖረሽ መሞት፣ መረሳት፣ ባል ማግባትና ልጆች ማሳደግ ብቻ በራሱ በቂ ህይወት ነው ብዬ አላምንም። ከዚህ ያለፈ ቁም ነገር መስራት እፈልጋለሁ። አንድ የኔ የምለውና እድሜን ሙሉ ልጥርለት የሚገባ ነገር ሊኖረኝ ይገባል። በስጋ ከሞትኩ በኋላ እንኳን በመንፈስ መኖር እፈልጋለሁ። ስሜ አብሮኝ እንዲቀበር አልፈልግም። ስለዚህም ለዚህ ተሰጥኦ ያደለኝን እግዚአብሔርን አመሰግነዋለሁ። ራሴን በራሴ ማሳደግ እንድችል፣ ስለማንኛውም ነገር ጥሩ አድርጌ መጻፍ እንድችል፣ በውስጥ ያለውን ሁሉ ያለምንም ችግር መግለጽ እንድችል አድርጎ የፈጠረኝን አምላኬን ከልቤ አመሰግነዋለሁ። የተጫነኝ ችግር ምንም ይሁን ምን ልክ ስጽፈው ከላይ ላይ ይራገፋል። ሐዘኔ ሁሉ ጥሎኝ ይሸሻል። የሞተ የመሰለኝ ጽናቴ ወዲያውኑ ያንሰራራና እንደገና ነፍስ ይዘራል። ትልቁ ጥያቄ ግን በስነ ጽሁፉ ዓለም ትልቅ ቦታ ሊሰጥ የሚችል ነገር መጻፍ እችል ይሆን? ወይም ደግሞ እንደ ምኞቴስ ጥሩ ጋዜጠኛ ወይም ጥሩ ደራሲ መሆን የምችልበት ጊዜ ይመጣ ይሆን የሚለው ነው። በበኩሌ ራሴን እስከማውቀው ድረስ ይህን ምኞቴን ላሳካው እችላለሁ ብዬ ተስፋ አደርጋለሁ። በጣም ተስፋ አደርጋለሁ። ምክንያቱም ስለምንም ጉዳይ መጻፍ ፈልጌ የነገሩ አወራረድ ከቁጥጥሬ ውጪ የሆነበት ጊዜ የለም። ማለትም ቃላት አያጥሩኝም፣ ሐሳቤ አይሸፍትብኝም፣ ቀልቤ አይከዳኝም። እውነታው እንጂ የገዛ ስሜቴ አይነዳኝም። ማለት ያሻኝን ሁሉ ማለት በምፈልገውና ማለት በሚገባኝ መንገድ ማለት እችላለሁ። በግማሽ ያቆምኩትን የኬዲ ህይወት መቀጠል አሁንም አልሆነልሽ እንዳለኝ ነው። ለመጨረሻ ጊዜ ካነሳሁት እንኳን በጣም ረጅም ቀናት አለፈኝ። ታሪኩ እንዴት መቀጠል እንዳለብኝና እንዴት አድርጌ መጨረስ እንዳለብኝ በአይምሮዬ በደንብ ይታወቀኛል። ግን ለምን እንደሆነ እንጃ ብዕሬንና ወረቀቴን ማገናኘት አልቻልኩም። በአንድ በኩል ደግሞ ልጨርሰው የማይገባኝ ስራ ነው የሚል ሐሳብ በጣም እየተፈታተነኝ ነው። እናም የኬዲ ህይወት መጨረሻው ምናልባት የቆሻሻ መጣያ ቅርጫት ውስጥ ሊሆን ይችላል፣ ወይ ደግሞ ምድጃው ውስጥ። ስለ እውነት ለመናገር እንዲህ አይነት የእብድ ሐሳብ በምንም አይነት ውል ሊልብኝ እንደማይገባ አውቃለሁ። ግን ምን ላድርግ? አንድ ጥያቄ አእምሮ ውስጥ እየተመላለሰ ስላስቸገረኝ ነው። ገና በ14 ዓመትሽ ገና ምኑንም ሳታዩ እንዴት ስለ ፍልስፍና ለመጻፍ ትደፍሪያለሽ? በእርግጥም የኬዲ ህይወት ከታሪኩ ፍልስፍናው ይበዛል። የሆነው ሆኖ ኬዲዬ ተስፋ ቆርጣ ትተዋለች የሚል ስጋት አይግባሽ። እንደውም በአዲስ ወኔ እንደገና እየተነሳው ነው። እንደምጨርሰውም አትጠራጠሪ። ምክንያቱም መጻፍ እፈልጋለሁ። አዎ በጣም እፈልጋለሁ። ያንቺው አና